ሰላም የቀሰም ቱቶሪያል ቤተሰቦች በዛሬው ቪዲዮ የምናየው ማትስ የ2017 የኢንትራንስ ኩዌስችኖችን ይሆናል ማለት ነው። ሶ ኩዌስችን ነምበር 1 which one of the following function is not a power function የተባላችሁ። ሶ መጀመሪያ ፓወር ፈንክሽን ማለት ምን ማለት ነው? ፓወር ፈንክሽን ማለት f of x equals k x the power of a ፎርም የተቀመጠ ፈንክሽን ማለት ነው። ሶ እዚህ ጋር k ምንድነው? k እና a ኮንስታንት ናቸው። x ደግሞ ቫሪያብል ነው የሚሆነው ሬዝድ ቱ ኮንስታንት ፓወር። ሶ እያንዳንዱ ኦፕሽን እዚህ ጋር ስናይ ኦፕሽን ኤ ኤፍ ኦፍ ኤክስ ኢኳልስ ኤክስ ዘ ፓወር ኦፍ ማይነስ 3/5 ነው የሚለው አይደለ? ሶ ዲስ ኢዝ ኤ ፓወር ፈንክሽን ምክንያቱም ኤክስ ኢዝ ሬዝድ ቱ የኮንስታንት ፓወር አይደለ? ኮንስታንት ፓወሩ ማይነስ 3/5 ነው። ኤክስ ደግሞ ቫሪያብሉ ነው። ሶ ቢን ደግሞ ስናይ ኤፍ ኦፍ ኤክስ ኢኳልስ ራዲካል 2 ታይምስ ኤክስ ዘ ፓወር ኦፍ 3/2። ሶ ይህም ፓወር ፈንክሽን ነው የሚሆነው ምክንያቱም ኤክስ ለሆነ ኮንስታንት ፓወር ሬዝድ ተደርጓል። እዚህ ጋር ኮንስታንት ፓወር ስንት ነው? 3/2 ነው። ኤ ደግሞ ራዲካል 2 ይሆናል ማለት ነው። ሲን ደግሞ ስናይ ኤፍ ኦፍ ኤክስ ኢኳልስ ፓይ ኤክስ ዘ ፓወር ኦፍ 5 አይደለ? ሶ እዚህም ጋር ከፊት ለፊት የሆነ ፈንክሽን አለ። አሁን መጀመሪያ ቅድም ኬ ብለናል አይደለ? ኬ ታይምስ ኤክስ ዘ ፓወር ኦፍ ኤ። ሶ የመጀመሪያው ላይ ኬ 1 ነው የሚሆነው። ቢ ላይ ደግሞ ራዲካል 2 ነው። ኦፕሽን ሲ ላይ ደግሞ የኮንስታንት ቫሊዩ ኬ ስንት ይሆናል ማለት ነው? ፓይ ይሆናል ማለት ነው። ሶ ፓይ ኤክስ ዘ ፓወር ኦፍ 5 ፓወር ፈንክሽን መሆን ይችላል ማለት ነው። ሶ እዚህ ጋር ዲን ግን ስናይ ኤፍ ኦፍ ኤክስ ኢኳልስ ራዲካል 3 ዘ ፓወር ኦፍ ኤክስ ኦቨር 2 አይደለ? ሶ እዚህ ጋር ኤክስ ቫሪያብሉ ምን ላይ ነው የሚገኘው? ኤክስፖነንት ላይ ነው። ሶ ፓወር ፈንክሽን መሆን አይችልም ማለት ነው ምክንያቱም ይሄ ኤክስፖኔንሻል ፈንክሽን ፎርም ነው። ሶ ኤፍ ኦፍ ኤክስ ኢኳልስ ኤ ዘ ፓወር ኦፍ ኤክስ ፎርም ያላቸው ኤክስፖኔንሻል ፎርሞች ናቸው ማለት ነው። በአጠቃላይ ፓወር ፈንክሽን ለመሆን ኬ ኤክስ ዘ ፓወር ኦፍ ኤን ፎርም መሆን አለበት። ሶ ኤክስ ኤክስፖነንት ላይ መውጣት የለበትም ማለት ነው። ሶ our answer is D. So question number 2 let f of x equals 1 minus 2x the power of 1 over 2 then what is the value of f the derivative of f of x ነው የተባለች። ሶ ይሄንን በምን አይነት ሩል ነው የምንሰራው? በቼን ሩል ማለት ነው። የቼን ሩል ዴሪቬቲቭ ይህ ማለት አውተር ፈንክሽን አለን እዚህ ጋር አውተር ፈንክሽኑ ምንድነው? u the power of 1 over 2 አይደለ? ኢነር ፈንክሽኑ ደግሞ u equals 1 minus 2x። ሶ ኢነር ፈንክሽኑ 1 minus 2x ነው። አውተሩ ደግሞ 1 over 2 ነው። ሶ ለየብቻ ቼን ሩልን በመጠቀም ዴሪቬቲቫቸውን መፈለግ ማለት ነው። ከዛ ሁለቱን አንድ ላይ ማባዛት ነው። ሶ ዴሪቬቲቭ ኦፍ the inner function ስንፈልግ which is 1 minus 2x ማለት ነው። ሶ 1 minus 2x the power of 1 over 2 አይደለ? ሶ 1 over 2 times 1 minus 2x the power of minus 1 over 2። ሶ እዚህ ጋር ጀነራሊ የቼን ሩልን ይህንን ሪፈር እያደረጋችሁ መጠቀም ትችላላችሁ። and then derivative of the outer function ደግሞ ስንት ይመጣል? 1 over 2 which is minus 2 ማለት ነው። ሶ derivative of f of x እንዴት ነው? ይህንን ስትሰሩት 1 over 2 times 1 minus 2x the power of minus 1 over 2 times minus 2 አይደለ? ሶ ይህንን ኔጌቲቭ ኢንቨርስ ማድረግ አይደለም ሙሉ ፈንክሽኑ። ሶ እንዴት ይሆናል? minus 2 over 2 times ራዲካል 1 minus 2x ይሆናል ማለት ነው። ሶ ይሄ minus 1 over 2 ማለት ገልብጣችሁ ራዲካል ውስጥ መክተት ማለት ነው። ሶ minus 2 በማይነስ 2 በ2 ስታጣፉ minus 1 over ራዲካል 1 minus 2x ይሆናል ማለት ነው። ሶ our answer is D. Question number 3 which of the following statement describes the difference between scalar and vector quantities ነው የተባላችሁት። ሶ ስካለር እና ቬክተር ዲፍረንሳቸው ምንድን ነው? ሶ ስካለር ኢትስ ኤ ኳንቲቲ ዛት ኦንሊ ሃዝ ኤ ማግኒቲዩድ አይደለ? ማግኒቲዩድ ብቻ ካላቸው ስካለር ነው የሚባሉት። ለምሳሌ ያለ ዳይሬክሽን የምንገልጻቸው ማለት ናቸው ላይክ ማስ፣ ቴምፕሬቸር፣ ስፒድ የሚባሉት። ቬክተር ደግሞ ምንድን ነው? ቦዝ ማግኒቲዩድ እና ዳይሬክሽን ያለው ነው። ሶ ለምሳሌ ፎርስ፣ ቬሎሲቲ፣ አክስለሬሽን፣ ዲስፕሌስመንት እነዚህ ቬክተር ኳንቲቲ ናቸው። ሶ አሁን እዚህ ጋር ዲስክራይብ ከተደረጉት ውስጥ የትኛው ነው በስካለር እና በቬክተር ኳንቲቲ መካከል ያለውን በደንብ የሚገልጽላችሁ ነው የተባላችሁ? ሶ ኤ ፊዚካል ኳንቲቲስ ዛት ኦንሊ ሃቭ ዳይሬክሽን አር ስካለርስ ነው የሚለው አይደለ? ይሄ ኢንኮሬክት ነው። ሶ ስካለርስ ዳይሬክሽን የላቸውም ማግኒቲዩድ ብቻ ነው ያላቸው ብለናል። ሶ ይሄ ልክ አይደለም። ቢ ፊዚካል ኳንቲቲስ ዛት ኦንሊ ሃቭ ማግኒቲዩድ አር ስካለርስ ዋይል ዞዝ ዛት ሃቭ ቦዝ ማግኒቲዩድ ኤንድ ዳይሬክሽን አር ቬክተርስ። ሶ ይሄ ኮሬክት ነው፣ ቅድም ያወራነው ዴፊኒሽን ማለት ነው። ሲ ደግሞ ፊዚካል ኳንቲቲስ ዛት ኦንሊ ሃቭ ማግኒቲዩድ አር ቬክተርስ። ይሄ ደግሞ የስካለር ዴፊኒሽን ነው። ሶ
ይሄ ኢንኮሬክት ነው። ዲ ደግሞ ፊዚካል ኳንቲቲ ዛት ኦንሊ ሃቭ ዳይሬክሽናል ቬክተርስ፣ ይህም ኢንኮሬክት ነው። ምክንያቱም ቬክተር የሚባሉት ዳይሬክሽን ፕላስ ማግኒቲዩድ ፕላስ ዳይሬክሽን ነው ብለናል። ሶ our answer is B. Question number 4. Consider the following data, which is 1, 3, 7, 9, 11, 13, 18 and 18. So የሆነ ዳታ ሰጥቷቸዋል። then you are asked to find the coefficient of mean deviation about the median. so ይህን ጥያቄ ለመስራት መጀመሪያ የምታደርጉት ሚዲያን ትፈልጋላችሁ፣ እንደ ሚን ትፈልጋላችሁ። ከዛ መጨረሻ ላይ ደግሞ ኮኤፊሽንት ኦፍ ሚን ዲቪዬሽን ነው የምትፈልጉት። ሶ ኮኤፊሽንት ኦፍ ሚን ዲቪዬሽንን ለማግኘት አባውት ዘ ሚዲያን ሚን ዲቪዬሽንን ለሚዲያን ነው የምታካፍሉት። ሶ መጀመሪያ ስቴፕ ባይ ስቴፕ እንስራው። ሶ የመጀመሪያው ስቴፕ የሚሆነው ሚዲያኑን ነው የምትፈልጉት። ሶ ቱ ፋይንድ ዘ ሚዲያን መጀመሪያ ኢን ኦርደርድ ማነር ታስቀምጣላችሁ አይደለ? በቅደም ተከተል ከትንሽ ወደ ትልቅ ወይም ደግሞ ከትልቅ ወደ ትንሽ አድርጋችሁ። ሶ ይህ ዳታ ኦልሬዲ ኦርደርድ ነው ከትንሽ ወደ ትልቅ። ሶ ምን እንደምታደርጉት ሚዲያኑን ለማግኘት ምን ያህል ነምበር ነው ያላችሁ እዚህ ጋር ስትቆጥሯቸው 8 ነው የሚሆነው አይደለ? which is even number. ሶ የኢቨን ነምበር ያላቸውን ደግሞ ሚዲያን ለመፈለግ መሀል ላይ ያሉትን ተርሞች ለሁለት ማካፈል ነው የሚሆነው። ሶ እዚህ ጋር average of the fourth in fifth term ይሆናል ማለት ነው። so 9 plus 11 which is 20 over 2 10 ይሆናል። so our median is 10. so ቀጣይ ስቴፕ የሚሆነው finding the mean deviation about the median አይደለ? so ከእያንዳንዱ ቫልዩ ላይ ያገኛችሁትን ሚዲያን ቫልዩ መቀነስ ማለት ነው። so የመጀመሪያው ለምሳሌ 1 minus 10 so ኔጌቲቭ ነምበሮችን እዚህ ጋር አታስቀምጡም። እሺ so since we are talking about data ኔጌቲቭ ቫልዩ ቢመጣ እንኳን ዲቪዬሽን ነው። ዲቪዬሽን ማለት እያንዳንዱ ቫልዩ ከሚዲያኑ በምን ያህል ዩኒት ርቋል የሚለውን ነው እንጂ እዚህ ጋር ኔጌቲቭ ፖዚቲቭ የሚሉት ቫልዩዎች ኢምፖርታንት አይደሉም ማለት ነው። ሶ ለምሳሌ የመጀመሪያው 1 minus 10 9 ይሆናል። 3 minus 10 minus 7 ይሆናል። ግን 7 ብለን ነው እዚህ ጋር የምናስቀምጠው። and then 7 minus 10 3 ይሆናል። 9 minus 10 1 ይሆናል። 11 minus 10 1 ይሆናል። 13 minus 10 3 ይሆናል። 18 minus 10 8 ይሆናል። 28 minus 10 18 ይሆናል። ሶ እዚህ ጋር ምን አገኛችሁ ማለት ነው? አብሶሉት ዲቪዬሽኖቹን አገኛችሁ ማለት ነው። ወይም ደግሞ እያንዳንዱ ቫልዩ ከሚዲያኑ ያለውን ዲቪዬሽን ወይም ደግሞ ዲፍረንስ አገኛችሁ። and then ምን እንደምታደርጉት ሰርድ ስቴፕ እያንዳንዱ ቫልዩ አብሶሉት ዲቪዬሽኖቹን ደምራችሁ ለብዛታቸው ማካፈል ነው። ምንን ለማግኘት? ሚን ዲቪዬሽናቸውን ለማግኘት። ሶ ሚን ዲቪዬሽን ኢኳልስ 50 over 8 ይሆናል። and then 6.25 ታገኛላችሁ። ሶ የመጨረሻው ስቴፕ ምን እንደሚሆነው ኮኤፊሽንት ኦፍ ሚን ዲቪዬሽን about the median ማግኘት ነው። ሶ እዚህ ጋር እንደምታደርጉት ሚን ዲቪዬሽን ኦቨር ሚዲያን ኢኳልስ ሚን ዲቪዬሽኑ 6.25 ነው ያመጣ ነው ብለናል። ሚዲያኑ ደግሞ ኦልሬዲ 10 አግኝተናል። ሶ 0.025 ማለት ነው። 0.625 ይሆናል which is 5 over 8. so ይህንን ስታቃልሉ 5 over 8 ይመጣላቸዋል። so our answer is C. so በአጠቃላይ አሁን ያላቸውን 3 ስቴፖች ማስታወስ ነው። መጀመሪያው ሚዲያኑን ፈልጉ። ሚዲያኑን ካገኛችሁ በኋላ ደግሞ ሚን ዲቪዬሽን አባውት ዘ ሚዲያን ከእያንዳንዱ ቫልዩ ላይ ሚዲያኑን ቀንሳችሁ የምታገኙት ውጤት አለ፣ አብሶሉት ዴቪዬሽን ማለት ነው። እንዘን አብሶሉት ዴቪዬሽኑን ደግሞ ለቶታል ነምበራችሁን ስታካፍሉ ሚን ዲቪዬሽን ታገኛላችሁ። ከዛ መጨረሻ ላይ ደግሞ ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን ለማግኘት ሚን ዲቪዬሽናችሁን ለሚን ማካፈል። ሶ ኩዌስችን ነምበር 5 which one of the following is an irrational number ነው የተባላችሁ። ሶ irrational number የሆነ የትኛው ነው? ሶ irrational number የሚባሉት መጀመሪያ ሶ እያንዳንዱን ቾይስ እኔ እስኪ ለምሳሌ ኤ 3.4000 አይደለ? ሶ ይሄ ከዴሲማል በኋላ ያሉት ነምበሮች ተርሚኔት አድርጓል። ሶ ተርሚኔቲንግ ዴሲማል ደግሞ ከሆነ ራሽናል ነምበር ነው የሚሆነው። ሶ ኤ ራሽናል ነምበር ነው ማለት ነው። ቢ ደግሞ ስታዩ ስኩዌር ሩት ኦፍ 0.04 አይደለ? ሶ አሁን ይህንን በምን መልኩ መጻፍ እንችላለን? ስኩዌር ሩት ኦፍ 4 over 100 አይደለ? ሶ ስኩዌር ሩት ኦፍ 4 over ስኩዌር ሩት ኦፍ 100 ማለት ነው። ሶ ሲወጣ እንዴት ይሆናል? ስኩዌር ሩት ኦፍ 4 2 ሆኖ ይወጣል። ስኩዌር ሩት ኦፍ 100 ደግሞ 10 ሆኖ ይወጣል። ሶ 2 over 10 which is 0.2 ማለት ነው። ሶ ይሄ ተርሚኔቲንግ ዴሲማል ራሽናል ነምበር ነው። ሲን ደግሞ ስታዩ 1.16222 እያለ ይቀጥላል አይደለ? ሶ ይሄ ምንድን ነው? ሪፒቲንግ ዴሲማል ነው። ሶ ሪፒቲንግ ዴሲማሎች ራሽናል ነምበር ናቸው። ሶ መጨረሻ ላይ ያለው
ቁጥር አሁን የተለያየ ቁጥር ቢሆን ነው ለምሳሌ 2 3 4 and then 5 ከዛ 7 እያለ ሪፒት የማያደርጉት ዴሲማሎች ቢሆኑ ኖሮ መጨረሻ ላይ ኢራሽናል ይሆን ነበር። ግን እዚህ ጋር ሪፒቲንግ ዴሲማሎች አሉ። ሶ ኢትስ ራሽናል ነበር ነው ማለት ነው ሪፒቲንግ ዴሲማል ከሆነ። ዲን ደግሞ ስታዩ ስኩዌር ሩት ኦፍ 29 ነው። ሶ ፐርፌክት ስኩዌር ካልሆኑ አብዛኛው ጊዜ ኢራሽናል ነበር ነው የሚሆኑት። ሶ our answer is D. ሶ ፐርፌክት ስኩዌር የሚባሉት እነማን ናቸው? ለምሳሌ ስኩዌር ሩት ኦፍ 4 ስኩዌር ሩት ኦፍ 16 ስኩዌር ሩት ኦፍ 64 እነዚህ ፐርፌክት ስኩዌር ካልሆነ አብዛኛው ጊዜ ኢራሽናል ነበር ነው የሚሆነው። So our answer is D. So question number 6, consider the graph of a certain trigonometric function given below. So which one of the following functions represents the above graph for in which x is between minus pi over 2 and 5 pi over 2 የተባላችሁ። So መጀመሪያ ግራፉን አናላይዝ እናድርገው። መጀመሪያ ምንድነው የምትረዱት ከዚህ ግራፍ? በማይነስ 1 እና በ1 መካከል ነው አይደለ ኦሲሌት የሚያደርገው ግራፉ። ሁለተኛ ደግሞ ኤክስ አክሲስን የሚያልፍበት ፖይንቶች እነማን ናቸው? 0 ላይ ያልፋል፣ ፓይ፣ 2 ፓይ፣ 3 ፓይ እያለ ያልፋል ማለት ነው። እና the value of x at x equals to 0 ምንድን ነው? 0 ነው። and also the maximum value ስንት ላይ ነው? እዚህ ግራፍ ኦብዘርቭ ከምታደርጉት ፓይ ኦቨር 2 ላይ ነው which is 1 ማለት ነው። እና ሚኒመም ደግሞ የሚሆነው 3 ፓይ ኦቨር 2 ነው። ሶ የምን ፈንክሽንን ነው የሚያሟላው ማለት ነው? ይህ ግራፍ ሳይን ፈንክሽን ነው። ሶ ጀነራል ፈንክሽን የእያንዳንዱን የሳይን ኮስ የሚባሉትን የእነዚህን ፕሮፐርቲ ጀነራል የሆነ ፕሮፐርቲያቸውን ሊስት አውት ማድረግ ነው። ሰው አሁን ያየነው ፕሮፐርቲ ከግራፉ ላይ ኦብዘርቭ ያደረግነው የማንን ፕሮፐርቲ ሚት ያደርጋል ማለት ነው? የሳይን ፈንክሽን። ሶ our answer is B. So question number 7, which one of the following statements define favorable outcomes in a random experiment ነው የተባላችሁት። ሶ መጀመሪያ favorable outcome ማለት የሆነ ከተሰጣችሁ ፕሮባቢሊቲ ፕሮብሌም ውስጥ የተሰጣችሁን ኮንዲሽን የሚያሟሉ አውትካሞች ናቸው። ለምሳሌ ኢንሮሊንግ ኤ ዳይ ከአጠቃላይ ሳምፕል ስፔሱ ምን ያህል ነው የሚሆኑት? 6 ናቸው አይደለ? ከ1 እስከ 6 ልታገኙ ትችላላችሁ። ግን የተጠየቃችሁት what is the probability of getting an even number ቢሆን ፌቨራብል አውትካማችሁ እነማን ነው የሚሆኑት? 2 4 6 አይደለ? ሶ ፌቨራብል አውትካም የሚባሉት they are the outcomes that ensure the occurrence of a particular result. ሶ ኤ ላይ ያለው ነው ማለት ነው ዴፊኒሽን የሚሆነው የሆነ ፓርቲኩላር ሪዛልት ወይም ደግሞ የተሰጣችሁ ፓርቲኩላር ኮንዲሽን የሚያሟሉ አውትካሞች ናቸው። ሶ ኤ ኢዝ አወር አንሰር። ሌሎቹን ደግሞ እንመልከታቸው። ሶ ቢ the outcome containing all sample element ይሄ ሳምፕል ስፔስ ነው አይደለ? የቅድሙን ኤግዛምፕል አሁን ብንመለከት ሳምፕል ስፔሳችን ከ1 እስከ 6 ያሉ ቁጥሮች ናቸው ወይም ደግሞ ሁሉንም አውትካም አንድ ላይ የያዘ ማለት ነው። ሲ ደግሞ the outcomes containing only one sample element ይሄ አይደለም፣ ምክንያቱም እዚህ ጋር አሁን 3 ፌቨራብል አውትካም ነው ያገኘነው አይደለ? ሶ አንድ ብቻ ላይሆን ይችላል። ዲ ደግሞ the outcomes that have equal chance of being chosen ይሄ ለምሳሌ ኮይንን ቶስ ስታደርጉ አውትካሞቹ ሄድ እና ቴል ናቸው አይደለ? ሶ እነዚህ ኢኳሊ ላይክሊ ይባላሉ። ወይም ፕሮባቢሊቲ ኦፍ ጌቲንግ ሄድስ 1/2 ነው። ፕሮባቢሊቲ ኦፍ ጌቲንግ ቴልስም 1/2 ነው። ይህ ማለት እኩል ፕሮባቢሊቲ ወይም ኦኪር ለማድረግ እኩል ፕሮባቢሊቲ ካላቸው ኢኳሊ ላይክሊ ይባላሉ። ሶ ኢን አወር ኬስ የተጠየቅነው ፌቨራብል አውትካም ዴፊኒሽን ነው and our answer is A. So question number 8 እዚህ ጋር ደግሞ ምንድን የሰጣችሁ 3 ሎጋሪዝም ቫልዩስ ሰጥቷቸዋል። የሎግ 4.8 ሎግ 6.93 እና ሎግ 6.84 ሰጥቷቸዋል። and then you are asked to find the value of radical 48. so ይህንን ለመስራት ምንድነው የምታደርጉት? መጀመሪያ 48ን in terms of numbers መግለጽ ትችላላችሁ አይደለ? ለምሳሌ 48 ማለት 4.8 ሲባዛ በ10 ማለት ነው። ሶ ይህንን አሁን በሎግ ሁለቱንም ሳይድ ብታበዙት ሎግ ኦፍ 48 ኢኳልስ ሎግ ኦፍ 4.8 ፕላስ ሎግ ኦፍ 10። ሶ ሎግ ኦፍ 4.8 ሰጥቷቸዋል ኦልሬዲ which is 0.6812። ሎግ ኦፍ 10 ደግሞ 1 ነው። ሶ ሁለቱ ሲደመር ስንት ይሆናል? 1.6812 ይሆናል። ሶ ሎግ ኦፍ ስኩዌር ሩት ኦፍ 48 ደግሞ እንዴት ነው የሚሆነው? ሎጋሪዝም ፈንክሽን ላይ the power of የሆነውን ቁጥር ከፊት ለፊት ማምጣት ትችላላችሁ አይደለ? ለምሳሌ log of a is a power of 2 ከሆነ ይህ ማለት 2 times log of a ማለት ነው። ሶ እዚህም ጋር log of square root of 48 ማለት log of 48 the power of 1 over 2 ማለት አይደል? ሶ 1 over 2ን ከፊት ለፊት ስናመጣት እንዴት ይሆናል ፈንክሽኑ? 1 over 2 times log of 48 ይሆናል። ሶ 1 over 2 times
log of 48 ደግሞ ኦሬዲ አግኝተናል which is 1.6812 ይሆናል። ሶ ሁለቱን ስደምሩ ስንት ይመጣል? 0.8406 ይሆናል። ሶ from the given data ደግሞ log of ከ0.8406 ጋር እኩል የሚሆነው ማን ነው? log of 6.93 ነው። ሶ square root of 48 ከማን ጋር እኩል ይሆናል ማለት ነው? ከ6.93 ጋር እኩል ይሆናል ማለት ነው። ሶ our answer is C. Question number 9. Let f of x be x cubed plus 2x plus 1 and g of x be x square minus 1 be two polynomial functions. Then which of the following is true? የተባላችሁ ሰው ሁለት polynomial functions ሰጥቷቸዋል። ከኤ እስከ ዲ ደግሞ ኦፕሬሽኖች አሉ ፐርፎርም ታደርጉት። ከነዚህ ውስጥ ልክ የሆነ የትኛው ነው የተባላችሁ ሰው ኤ ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ አይደለ? መጀመሪያ በራሳችሁ ትሰራላችሁ ማለት ነው። እንዘን ከተሰጣችሁ ምርጫ ጋር ተመሳሳይ የሆነውን ነው የምትፈልጉት። ሰው ኤፍ ኦፍ ኤክስ ኤክስ ኪዩብ ፕላስ 2ኤክስ ፕላስ 1 ነው አይደል? ጂ ኦፍ ኤክሳችሁ ደግሞ ኤክስ ስኩዌር ማይነስ 1 ነው። ሰው ሁለቱን ስታካፍሉ የመጀመሪያው ስቴፕ መሆን ያለበት እንደዚህ አይነት ፈንክሽኖችን አብዛኛው ጊዜ ምን እንድታደርጉ ነው የሚፈለገው? ፋክቶራይዝ እንድታደርጉ። ሰው የላይኛው ምንም ፋክቶራይዝ መደረግ አይችልም አይደል? ኮመን የላቸውም። ኪዩቢክ ፈንክሽን ነው ፕላስ። ሰው የላይኛው ምንም ፋክቶራይዝ ማድረግ አትችሉም። የታችኛው ደግሞ ኤክስ ስኩዌር ማይነስ 1 ነው። ይሄን ኖርማሊ ፋክቶራይዝ ማድረግ ትችላላችሁ። በምን አይነት ፎርም ነው ይሄ የተቀመጠው? ኤ ስኩዌር ማይነስ ቢ ስኩዌር ፎርም አይደለ? ሶ ኤ ስኩዌር ማይነስ ቢ ስኩዌር ደግሞ ማለት ኢን ማቴማቲክስ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ማለት ነው። ይህ ማለት ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ማለት ነው። ግን እዚህ ጋር ከላይኛው ጋር ማጣፋት የምትችሉበት ነገር የለም አይደለ? ከላይ ፋክቶራይዝ ስላላደረገን ኖርማሊ ራሱ ነው ማለት ነው የሚቀመጠው። ሶ ኤ ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ማይነስ 1 የሚለው ፎልስ ነው። ቢ ደግሞ ኤፍ ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ነው። ሰው ሁለቱን ስንደምር እንዴት ነው የሚሆነው? ተመሳሳይ ተርሞቹን እየፈለጉ መደመር ነው አይደለ? ሶ ኤክስ ኪዩብ ፕላስ 2ኤክስ ፕላስ 1 ፕላስ ኤክስ ስኩዌር ማይነስ 1 ይሆናል። ሶ እነዚህን ስንደምር አሁን ኤክስ ኪዩብ ፕላስ ኤክስ ስኩዌር እነዚህ መደመር አንችልም አይደለ? ተመሳሳይ የሆነ ኤክስፖነንት ስለሌላቸው ማለት ነው። ሶ ኤክስ ኪዩብ ፕላስ ኤክስ ስኩዌር ፕላስ 2ኤክስ እንደን እዚህ ጋር አንድ በአንድ ይጣፋል አይደለ? ሶ አር ፋይናል አንሰር እንዴት ነው የሚሆነው? ሁለቱን ስትደምሩ ኤክስ ኪዩብ ፕላስ 2ኤክስ አይ ሚን ኤክስ ኪዩብ ፕላስ ኤክስ ስኩዌር ፕላስ 2ኤክስ ይሆናል ማለት ነው። ሶ ቢ ፎልስ ነው ምክንያቱም 2ኤክስን ስላልጨመረ ማለት ነው። ሲ ላይ ደግሞ ስመጡ ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ነው። እዚህ ጋር ደግሞ ኤፍ ኦፍ ኤክስ ኦልሬዲ እዚህ ጋር ሰጥቶናል። ሶ ማይነስ ኤክስ ስኩዌር ማይነስ 1 ይሆናል። ሶ ኔጌቲቭ ዋን ስታሰራጯት ማይነስ ኤክስ ስኩዌር ፕላስ 1 ይሆናል። ሶ ቅድም አንድ የተጣፋችሁ እዚህ ጋር ትደምራለች ማለት ነው። ሶ ኤክስ ኪዩብ ማይነስ ኤክስ ስኩዌር ፕላስ 2ኤክስ ዘን 1 ፕላስ 1 ፕላስ 2 ይሆናል። ሶ እዚህ ጋር ሲም ፎልስ ነው ማለት ነው ምክንያቱም ሁለትን አልጨመራትም። ዲን ደግሞ ስታዩ ኤፍ ኦፍ ኤክስ ታይምስ ጂ ኦፍ ኤክስ በዚህ ጊዜ ደግሞ ተመሳሳይ ተርም ያላቸውን ሰው በማባዛ ጊዜ ሲሆን ኤክስፖነንቶችም እንደምታደርጉት መደመር ነው አይደለ? ለምሳሌ ኤ ዘ ፓወር ኦፍ ቢ ታይምስ ኤ ዘ ፓወር ኦፍ ሲ ከሆነ ኤን ኮመንት ወስዱና ቢ ፕላስ ሲ ነው የምታደርጉት። ሶ አሁን እዚህ ጋር ሁለቱን ስናባዛ ኤክስ ኪዩብ ፕላስ 2ኤክስ ፕላስ 1 ታይምስ ኤክስ ስኩዌር ማይነስ 1 ነው አይደለ? ሶ እያንዳንዱን ቫሊዩ በሁለተኛው ቫሊዩ ማብዛት ነው። ለምሳሌ ኤክስ ኪዩብን ታሰራጫላችሁ፣ 2ኤክስን ታሰራጫላችሁ፣ አንድን ታሰራጫላችሁ። ሶ ኤክስ ኪዩብ ታይምስ ኤክስ ስኩዌር ማይነስ 1 ፕላስ 2ኤክስ ታይምስ ኤክስ ስኩዌር ማይነስ 1 ታይምስ 1 ታይምስ ኤክስ ስኩዌር ማይነስ 1 ይሆናል። ሶ ይህንን ስታሰራጩ እንዴት ታገኛላችሁ? ኤክስ ዘ ፓወር ኦፍ 5 ማይነስ ኤክስ ኪዩብ ይሆናል። ምክንያቱም ኤክስ ኪዩብ ታይምስ ኤክስ ስኩዌር ማለት ኤክስን የጋራ ወስዳችሁ 3 እና 2 መደመር ማለት ነው አይደለ? ሶ ዊች ኢዝ ኤክስ ዘ ፓወር ኦፍ 5 ይሆናል። ደን ኤክስ ኪዩብ ታይምስ ማይነስ 1 ደግሞ ማይነስ ኤክስ ኪዩብ ይሆናል። እዛ ፕላስ ትሉና 2ኤክስንም እንደዚህ ማሰራጨት ማለት ነው። ሶ 2ኤክስ ታይምስ ኤክስ ስኩዌር 2ኤክስ ኪዩብ ይሆናል። ሶ ኤክስ ስኩዌር እና ኤክስን ኤክስፖነንታቸውን መደመር ማለት ነው። 2 ሲደመር 1 3 ይሆናል። እንደን 2ኤክስ ማይነስ ታይምስ ማይነስ 1 ደግሞ ማይነስ 2ኤክስ ይሆናል ፕላስ ኤክስ ስኩዌር ማይነስ ይሆናል። ሶ መጨረሻ ላይ እንደምታደርጉት ተመሳሳይ ተርም ካለ መደመር ነው። ሶ ኤክስ ዘ ፓወር ኦፍ 5 ማይነስ ኤክስ ኪዩብ ፕላስ 2ኤክስ ኪዩብ እዚህ ጋር አሁን ከማይነስ ኤክስ ኪዩብ ጋር መጣፋት ይቻላል አይደለ? ወይም ደግሞ ተመሳሳይ ተርም ስላላቸው ማይነስ ኤክስ ስኩዌር እና አይ ሚን ማይነስ ኤክስ ኪዩብን እና 2ኤክስ ኪዩብን መደመር ይችላላችሁ። ሶ 2ኤክስ ኪዩብ ማይነስ ኤክስ ኪዩብ ስንት ይሆናል? ማይነስ ኤክስ ኪዩብ ይሆናል። ሶ
ኤክስ ዘ ፓወር ኦፍ 5 ማይነስ ኤክስ ኪዩብ ፕላስ ኤክስ ስኩዌር እዚህ ጋር አለን እንዘን ማይነስ 2 ኤክስ አለ ፋይናሊ ማይነስ 1 ትመጣለች ማለት ነው። ሶ አወር አንሰር ኢዝ ዲ። ሶ ኩዌሽን ነምበር 10 ሁለት ሴት ተሰጥቷቸዋል። ሶ ሴት ኤ ላይ ኤክስ ኢዝ ቢትዊን 1 ኤንድ 10 ኤንድ ሴት ቢ ላይ ደግሞ ኤክስ ኢዝ ቢትዊን ማይነስ 1 ኤንድ 10። ሶ የተጠየቃችሁት ዋት ኢዝ ዘ ሪሌቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ነው የተባላችሁት። ሶ ይሄ ኤ ዊዝ ሪስፔክት ቱ ቢ ከተባላችሁ ቢ ዊዛውት ኤ ማለት ነው። ወይም ደግሞ ቢ ውስጥ የሚገኙ ኤሌመንቶች ግን ደግሞ ኤ ውስጥ የማይገኙ ኤሌመንቶች ማለት ናቸው። እንደምታደርጉት መጀመሪያ የእያንዳንዱን ኤሌመንት ወይም የእያንዳንዱን ሴት ቁጥራቸውን አንደርስታንድ ለማድረግ ሞክሮ። ለምሳሌ አሁን ኤ ላይ ከ1 ይጀምራል 2 3 4 እያለ እስከ 10 ድረስ ነው። ቢ ደግሞ ማይነስ 1 0 1 2 3 እያለ እስከ 10 ድረስ ነው። አሁን ሪሌቲቭ ኮምፕሊመንት ኦፍ ኤ ዊዝ ሪስፔክት ቱ ቢ ማለት ቢ ውስጥ የሚገኙ ኤሌመንቶች ግን ደግሞ ኤ ውስጥ የማይገኙ ኤሌመንቶች ማለት ናቸው። ወይም ደግሞ ከቢ ላይ የኤን ኤሌመንቶች መቀነስ ነው። አሁን ኤ ከስንት ነው የሚጀምረው? ከ1 ነው አይደለም የሚጀምረው። ከቢ ላይ ከ1 ጀምሮ እንዳለ ስቀንሱ እነማን ይቀራሉ ማለት ነው? ማይነስ 1 እና 0። ከዚህ ውስጥ እሱ የሚገልጽላችሁ ኤክስፕሬሽን የትኛው ነው የተባላችሁት። አሁን እዚህ ጋር ሲ እና ዲ ናቸው አይደለም የሚያጠራጥሩት፣ ግን ከማይነስ 1 እስከ 1 ነው የሚለው ሲም ዲም፣ ግን ዲ ላይ 1 መካተት የለበትም አይደለም። ምክንያቱም ኤ ኦልሬዲ አይ ሚን 1 ነምበር 1 ኦልሬዲ ኤ ውስጥ አለች ወይም ደግሞ የኤ ሴት ውስጥ አለች። የቢ ውስጥ መካተት የለባትም ማለት ነው። our answer should be D. Question number 11, consider each of the following rational functions given below and then which of the following rational function is represented by the above graph ነው የተባላችሁ። የሆነ ግራፍ ሰጥቷችኋል። እሱን ሪፕሬዘንት የሚያደርገው ኢኩዌሽን ከእነዚህ ውስጥ የትኛው ነው የተባላችሁት። ይሄንን ኔሰሰርሊ ኤግዛክት እያንዳንዱ ነገር ስለ ግራፉ ባታውቁም እንኳን ሁለት ነገሮችን ብቻ ሩላት አድርጋችሁ ስለ ግራፉ ቢያንስ ከተሰጣችሁ ቾይስ ውስጥ የትኛው ይሆናል ወይም የትኛው አይሆንም የሚለውን መለየት ትችላላችሁ። ለምሳሌ አሁን ምንና ምን ነው የምናየው? ሜንሊ ቨርቲካል አሲምቶትን እና ሆሪዞንታል አሲምቶትን። ሆሪዞንታል አሲምቶትን ለማግኘት ምንድነው የምናደርገው? ለራሽናል ፈንክሽኖች ኮፍሸንታቸውን ነው አይደለም የምናየው፣ አይ ሚን ኤክስፖነንታቸውን ነው የምናየው። ለምሳሌ አሁን ሁለት ራሽናል ፈንክሽን አሁን ኤክስ ስኩዌር ኦቨር ኤክስ ኪዩብ ወይም ደግሞ የላይኛው ፓወር ከታችኛው ፓወር የሚያንስ ከሆነ የዚህ ሆሪዞንታል አሲምቶት ምንድነው የሚሆነው? ዋይ ኢኳልስ ቱ 0 ነው የሚሆነው። ሁለተኛው ደግሞ ኬዝ እንዴት ነው? ለምሳሌ ኤክስ ስኩዌር ኦቨር ኤክስ ስኩዌር ፎርም የተቀመጡ ቢሆን እነዚያውን ሁለት ኢኳል ፓወር ነው አይደል ያላቸው፣ ሁለቱም ጋር ስኩዌር ስኩዌር ነው ያለው። በዚህ ጊዜ ሆሪዞንታል አሲምቶት ለማግኘት የዚህ ራሽናል ፈንክሽን ኮፍሸንታቸው ማካፈል ነው። እዚህ ጋር አንድ ነው ያለው፣ እዚህም ጋር አንድ ነው ያለው። ዋይ ኢኳልስ ቱ 1 ይሆናል ማለት ነው ሆሪዞንታል አሲምቶታቸው። ሶስተኛው ኬዝ ደግሞ የላይኛው ቢተልቅ ነው። ለምሳሌ ኤክስ ኪዩብ ኦቨር ኤክስ ስኩዌር ፎርም ደግሞ ቢሆን የራሽናል ፈንክሽን ሆሪዞንታል አሲምቶት የለውም ማለት ነው። አንድ የሆሪዞንታል አሲምቶት ኬዝ እንጠቀማለን እዚህ ጋር። ሁለተኛው ደግሞ ቨርቲካል አሲምቶት ነው። መጀመሪያ ሆሪዞንታል አሲምቶት ማለት ምን ማለት ነው? ግራፉ በዋይ አክሲስ የሆነ የማይነካው ላይን ማለት ነው። ወይም ደግሞ ግራፉ ክሮስ የማያደርገው ላይን ነው የሚሆነው፣ አሲምቶት ነው የሚሆነው። ሆሪዞንታል አሲምቶትን እናያለን። ሁለተኛው ደግሞ ቨርቲካል አሲምቶት ነው። ቨርቲካል አሲምቶት ደግሞ ለምሳሌ ኤ ኦቨር ቢ ፎርም ቢሆን ዲኖሚኔተሩን 0 የሚያደርጉት ቁጥሮች ማለት ናቸው። እዛ ላይን ላይ ምንም አይነት ፈንክሽን ላይ ዳውን አያደርግም፣ ምክንያቱም አንዲፋይናይት ነው የሚሆነው ያ ራሽናል ኤክስፕሬሽን። ለምሳሌ አሁን ቨርቲካል አሲምቶት የኤን ብናይ ኤፍ ኦፍ ኤክስ ኢኳልስ ኤክስ ስኩዌር ኦቨር 1 ማይነስ ኤክስ ስኩዌር ነው አይደለ የተሰጠን ፈንክሽን። ቨርቲካል አሲምቶቱን ለማግኘት ምንድነው የምናደርገው? 1 ማይነስ ኤክስ ስኩዌር ኢኳልስ 0 እናደርጋለን። ማይነስ ኤክስ ስኩዌር ኢኳልስ ማይነስ 1 ይሆናል። ማይነስ በማይነስ ይጣፋል። እንደን ኤክስ ኢኳልስ ስኩዌር ሩት ኦፍ መክሰስ ነው አይደለ? ፕላስ ኦር ማይነስ 1 ይሆናል። ስኩዌር ሩት ኦፍ 1 ደግሞ ከራዲካል ሲወጣ ማለት ነው። ኤክስ ኢኳልስ ፖዚቲቭ ኦር ኔጌቲቭ 1 ይሆናል። የመጀመሪያው ላይ ቨርቲካል አሲምቶት አለን ማለት ነው። ቨርቲካል አሲምቶት ማለት ግራፉ የማያልፈው ላይን ማለት ነው፣ ቨርቲካሊ ወይም ደግሞ ከላይ ወደ ታች የሚሰመር። እዚህ ጋር ከግራፉ መረዳት የምንችለው ምንድነው? ማይነስ 1 እና 1 ላይ የሆነ አንድ ላይን አለ አይደለ? ወይም ደግሞ አሲምቶት አለ እና እሱን ላይን ደግሞ ግራፉ
እየነካው አይደለም። ሶ እዚህ ጋር ዲክሪዝ ያደርጋል። እዚህ ጋር መሀል ላይ ያለ ግራፉ እንደን በቀኝ በኩልም ግራፉ አለ፣ ግን እነዚህ ላይኖች አያልፋቸውም። ሶ ኖርማሊ ኢን ተርምስ ኦፍ ቨርቲካል አሲምቶት ከሆነ የምናየው ኤ ልክ ነው ማለት ነው፣ ምክንያቱም -1 እና 1 ላይ ቨርቲካል አሲምቶት ስላለው። የቢን ደግሞ ስናይ ኤክስ ስኩዌር -1 ነው። ሶ ኤክስ ስኩዌር ኢኳልስ 1 ይሆናል። ሶ ኤክስ ኢኳልስ ፕላስ ኦር ኔጌቲቭ 1 ይሆናል። ሶ ይህም ልክ ነው ማለት ነው። ቨርቲካል አሲምቶት ፖዚቲቭ ኦር ኔጌቲቭ 1 ላይ ነው ያለው። ሶ የሲን ደግሞ ስናይ ኤክስ ስኩዌር ፕላስ 1 ነው አይደለ? ሶ እዚህ ጋር ኖርማሊ ምንም አይነት ቁጥር ኤክስ ውስጥ ብከቱ ዲኖሚኔተሩ 0 አይመጣም። ለምሳሌ አሁን ኤክስ ስኩዌር ፕላስ 1 ኢኳልስ 0 ብናደርግ ኤክስ ስኩዌር ኢኳልስ -1 አይደለም ያለው። ሶ ስኩዌር ሩት ውስጥ ደግሞ ኔጌቲቭ ነምበር አይገባም በራሽናል ኤክስፕሬሽን ሩል ማለት ነው። ሶ ሲ ምንም አይነት ቨርቲካል አሲምቶት የለውም ማለት ነው። ሶ አሁን እዚህ ጋር ሲን ኢሊሚኔት ማድረግ ትችላላችሁ አይደለ? ግራፉ ላይ ኦልሬዲ -1 እና 1 ላይ ቨርቲካል አሲምቶት እንዳለው አይተናል። ሶ ሲ መልስ አይሆንም ማለት ነው። ዲን ደግሞ ስታዩ ኤክስ ስኩዌር -1 ነው። ሶ ይህም ልክ እንደ ቢ ማለት ነው አይደለ? ሁለት ሩት ይኖራል። ኤክስ ኢኳልስ 1 እና ኤክስ ኢኳልስ -1 ላይ ቨርቲካል አሲምቶት ይኖራል። ሶ አሁን ኤ ቢ እና ዲ ቀሩ ማለት ነው። ሶ አሁን እነዚህን ደግሞ ለመለየት ሆሪዞንታል አሲምቶትን ነው የምናየው። ሶ አሁን እዚህ ጋር ከግራፉ ኦብዘርቭ ማድረግ የምንችለው አንድ ሆሪዞንታል አሲምቶት አለው አይደለ? ወይም ደግሞ ሆሪዞንታሊ ግራፉን የማያልፍበት ፖይንት አለው። ሶ አሁን እዚህ ጋር በግራ በኩል ያለውን የግራፍ ፓርት ብታዩ ዋይ ኢኳልስ ቱ 0 አያልፈውም አይደለ? ወይም ደግሞ ይሄ ኤክስ አክሲስ ላይ ያለውን ላይን አይነካውም። በቀኝ በኩልም ልክ እንደዛው ነው። ሶ ዋይ ኢኳልስ ቱ 0 አንድ ሆሪዞንታል አሲምቶት አለ ማለት ነው። ሶ ከተሰጣቸውን ከቀሩት ከኤ ቢ እና ዲ ውስጥ ሆሪዞንታል አሲምቶቱ ዋይ ኢኳልስ ቱ 0 የሆነውን መምረጥ ነው። ሶ አሁን የኤን ለመስራት ሆሪዞንታል አሲምቶት ምንድነው ብያቸዋለሁ? ኤክስፖነንታቸውን ነው የምታዩት ወይም ደግሞ ፓወራቸውን ነው የምታዩት። እንዘን ቅድም ያወራው ነው 3 ሩል አፕላይ ማድረግ ነው። ለምሳሌ የኤ ኤክስ ስኩዌር ኦቨር 1 ማይነስ ኤክስ ስኩዌር ነው አይደለ? ተመሳሳይ የሆነ ፓወር ነው ማለት ነው ያላቸው። ሶ ምንድነው የምታደርጉት በዚህ ጊዜ ብያቸዋለሁ? ኮፊሸንታቸው ማካፈል። ሶ እዚህ ጋር 1 አለን፣ እዚህ ጋር ደግሞ -1 አለ። ሶ 1 ኦቨር -1 -1 ይሆናል። ሶ ዋይ ኢኳልስ ቱ -1 ሆሪዞንታል አሲምቶት አለው እያላችሁ ነው ኤ። ሶ ፎልስ ነው ማለት ነው ኤ፣ ምክንያቱም ኦልሬዲ ዋይ ኢኳልስ ቱ 0 እንደሆነ ከግራፉ ኦብዘርቭ ስላደረግን። ቢን ደግሞ ስታየው ኤክስ ኦቨር ኤክስ ስኩዌር -1 አይደለ? ሶ የላይኛው ኤክስፖነንት 1 ነው፣ የታችኛው ደግሞ 2 ነው። ሶ ምን ብያቸዋለሁ ቅድም? የላይኛው ኤክስፖነንት ፓወር ከታችኛው የሚያንስ ከሆነ ሆሪዞንታል አሲምቶታቸው ዋይ ኢኳልስ ቱ 0 ነው ብለናል። ሶ ሞስት ፕሮባብሊ ቢ ነው የሚሆነው አንሰሩ ማለት ነው። ሶ ዲንም ግን ቼክ እናደርግ። ለማንኛውም ኤክስ ስኩዌር ኦቨር ኤክስ ስኩዌር -1 ነው። ሶ እነዚህ ኢኳል ፓወር ነው ያላቸው። ስለዚህ ሆሪዞንታል አሲምቶት ለማግኘት ኮፊሸንታቸውን ማካፈል ነው። ሶ 1 ኦቨር 1 ይሆናል፣ ዋይ ኢኳልስ ቱ 1 ይሆናል ማለት ነው ሆሪዞንታል አሲምቶቱ። ሶ ፎልስ ነው የሚሆነው። ሶ አወር አንሰር ኢዝ ቢ ማለት ነው። ሶ በአጠቃላይ እንደዚህ አይነት ግራፍ ተሰጥቷችሁ የትኛው ነው ሳቲስፋይ የሚያደርገው ስትባሉ ሆሪዞንታል እና ቨርቲካል አሲምቶቱን ካወጣችሁ በኋላ ወይም ደግሞ ከግራፉ ኦብዘርቭ ካደረጋችሁ በኋላ ፖይንቶቹን አይታችሁ ማለት ነው። አሁን እነዚህ ቨርቲካል አሲምቶቱ የሚያልፍበት ፖይንት አለ። ሶ እነሱን ካያችሁ በኋላ ሆሪዞንታል አሲምቶቱም ልክ እንደዛው ግራፉ የማያልፍበትን ሆሪዞንታል የሆነ ላይን ካያችሁ በኋላ አሁን ባልኳችሁ ለቨርቲካል አሲምቶቱ የታችኛውን ዲኖሚኔተር 0 የሚያደርጉትን ቼክ ያደረጋችሁ ቁጥሮቹን ማመሳሰል። ለሆሪዞንታል አሲምቶቱ ደግሞ 3 ሩል፣ የላይኛው ኤክስፖነንት የሚያንስ ከሆነ ዋይ ኢኳልስ ቱ 0 ነው ሆሪዞንታል አሲምቶቱ፣ እኩል ከሆኑ ደግሞ ኮፊሸንታቸውን ማካፈል ነው። የላይኛው የሚበልጥ ደግሞ ከሆነ ሆሪዞንታል አሲምቶት አይኖረውም። Question number 12, consider the function f of x equals x cube minus 3x squared plus 3 on -2, 3. Then which of the following point is local minimum and local maximum of f of x respectively ተባላችሁ። ሶ የሆነ ፈንክሽን ተሰጥቷችሁ ሎካል ሚኒመም እና ሎካል ማክሲመም ፈልጉ ስትባሉ እንዴት ነው የምትሰሩት? ሶ መጀመሪያ ምንድን ነው የምናደርገው? ክሪቲካል ፖይንቶቹ ነው አይደለም የምንፈልገው። ሶ ስቴፕ 1 is to find critical points by differentiating. ሶ መጀመሪያ ምንድን ነው የምታደርጉት? የኤፍ ኦፍ ኤክስን ዴሪቬቲቭ እንፈልጋለን። ሶ ኤፍ ኦፍ ኤክስ ኢኳልስ ኤክስ ኪዩብ ማይነስ 3x ስኩዌር ፕላስ 3 ነው አይደለም? ሶ ዴሪቬቲቭ ኦፍ ኤክስ እንዴት ነው የሚሆነው? ምክንያቱም ክሪቲካል ፖይንት ለማግኘት ምንድን ነው የምናደርገው? ዴሪቬቲቮቹን ያገኘነውን ዴሪቬቲቭ ከዜሮ ጋር ኢኳል ካደረግን በኋላ የምናገኛቸው ፖይንቶች ማለት ናቸው። ሶ ዋት ኢዝ ዘ ዴሪቬቲቭ ኦፍ ኤክስ? እዚህ ጋር 3 ታይምስ ኤክስ ይሆናል 3x ስኩዌር
ኪዩብ የነበረው ስኩዌር ይሆናል አይደለ? ሶ 3x ስኩዌር ማይነስ 3 ታይምስ 2 6 ይሆናል። ከዛ ኤክስ ስኩዌር የነበረው ደግሞ ኤክስ ይሆናል። ሶ ኮንስታንት ይጠፋል። ሶ ዋትስ ዘ ዴሪቬቲቭ ኦፍ ኤክስ? ኤፍ ኦፍ ኤክስ ዴሪቬቲቭ የሚሆነው 3x ስኩዌር ማይነስ 6x ይሆናል ማለት ነው። ከዛ ሁለተኛው ስቴፓችሁ የሚሆነው ክሪቲካል ፖይንቶቹን ለማግኘት ዴሪቬቲቭን ኢኳልስ ቱ 0 እናደርጋለን። ሶ 3x ስኩዌር ማይነስ 6x ኢኳልስ ቱ 0 ይሆናል። ሶ እዚህ ጋር 3xን የጋራ ማውጣት እንችላለን አይደለ? ሶ 3xን የጋራ ስናወጣ እዚህ ጋር x ብቻ ይቀራል። ሶ x ማይነስ 2 ይሆናል ኢኳልስ ቱ 0 እናደርገዋለን። ሶ ኦቨር 3x ኦቨር 6 ይጣፋል አይደለ? ሶ x ማይነስ 2 ኢኳልስ ቱ 0 ይሆናል። x ኢኳልስ 2 ይሆናል። ሶ ክሪቲካል ፖይንቶቹን ካገኘን በኋላ ሁለተኛው ስቴፕ ሚኒማ እና ማክሲማም መፈለግ ነው አይደለ? የትኛውን ነው የምፈልጉት? የሰከንድ ዴሪቬቲቭን። ሶ ኦልሬዲ ከፈርስት ዴሪቬቲቭ ላይ ክሪቲካል ፖይንቱን አግኝተናል። ከሰከንድ ዴሪቬቲቭ ደግሞ ሚኒማ እና ማክሲማም እንወጣለን ማለት ነው። ሶ ሰከንድ ዴሪቬቲቭ መጀመሪያ ፈርስት ዴሪቬቲቭን እንደገና ዴሪቬቲቭ ማድረግ ማለት ነው አይደለ? which is 3x square minus 6x ዴሪቬቲቭ። ሶ እዚህ ጋር ሰከንድ ዴሪቬቲቭ 3 times 2 6 ይሆናል። 6x ማይነስ እዚህ ጋር ደግሞ 6x የነበረችው ያው x ስጠፋ ኮንስታንት ብቻ ይቀራል ማለት ነው። 6x ማይነስ 6 ይሆናል። ከዛ በኋላም ደግሞ የምናደርገው ክሪቲካል ፖይንት ያገኘናቸውን ክሪቲካል ፖይንቶች መክተት ማለት ነው። ሶ ቅድም እዚህ ጋር አንድ ክሪቲካል ፖይንት ረስተናል አይደለ? 3x ታይምስ x ማይነስ 2 ኢኳልስ ቱ 0 ነው። ሶ ሁለቱ ክሪቲካል ፖይንቶች x ኢኳልስ ቱ 0 እና x ኢኳልስ ቱ 2 ናቸው። ሶ እኛ ሁለትም ብቻ ነበር የጻፍነው ምክንያቱም ዜሮም ሁለትም እዚህ ጋር ብናስገባቸው ፈንክሽኑ 0 ያደርጉልናል። ወይም ደግሞ በሌላ አባባል ይሄን እንዴት መጻፍ እንችላለን? 3x ኢኳልስ ቱ 0 ኦር x ማይነስ 2 ኢኳልስ ቱ 0። ሶ 3xን 0 የሚያደርገው 0 ነው። x ማይነስ 2 ደግሞ 0 የሚያደርገው 2 ነው። ሶ ክሪቲካል ፖይንቶቹን መጀመሪያ ካገኘን በኋላ ሚኒማ እና ማክሲማም ለማግኘት ያገኘነው ሰከንድ ዴሪቬቲቭ ውስጥ ክሪቲካል ፖይንቶቹን እንከታለን። ሶ የመጀመሪያው x 0 ሲሆን ሰከንድ ዴሪቬቲቭ ስንት ይመጣልናል? 6x ማይነስ 6 ነው አይደለ? ሶ 6 ታይምስ 0 ማይነስ 0 አይ ሚን ማይነስ 6 ሶ 6 ታይምስ 0 0 ነው። 0 ማይነስ 6 ማይነስ 6 ይሆናል። ሁለተኛው ላይ ደግሞ x ኢኳልስ ቱ 2 ደግሞ ስናስገባ 6 ታይምስ 2 which is 12 ማይነስ 6 ይሆናል which is 6 አይደለ? ሶ ሁለት ነምበሮችን አግኝተናል ማይነስ 6 እና 0ን ስንከት ማይነስ 6 አግኝተናል። ሁለትን ደግሞ ስንከት 6 አግኝተናል። ሶ ከዚህ ምንድነው የምንረዳው? 0ን ስንከት ማይነስ 6 አገኘን ማለት ወይም ደግሞ ከ0 በታች ከሆነ ቫልዩ ያቺ ፖይንት ምንድናት ማለት ነው? ሎካል ማክሲመም ናት ማለት ነው። ሶ ክሪቲካል ፖይንቱን ሰከንድ ዴሪቬቲቭ ውስጥ ከታችሁ የምታገኙት ቫልዩ ሌስ ዛን 0 ከሆነ ያቺ ፖይንት ሎካል ማክሲመሙ የሚገኝበት ፖይንት ነው ማለት ነው። ሁለተኛ ላይ ደግሞ ሁለትን ስንከት 6 ነው አይደለ ይመጣልን? ሶ ማለት ከ0 በላይ ነው ወይም ደግሞ ፖዚቲቭ ነበር ነው። ሶ ያ ፖይንት ወይም x ኢኳልስ ቱ 2 ሎካል ሚኒመሙ ሶ ይገለበጣል። ከ0 በላይ ከሆነ ሎካል ሚኒመሙ የሚገኝበት ፖይንት ነው የሚሆነው። ከ0 በታች ደግሞ ከሆነ ሎካል ማክሲመም። ሶ የመጨረሻው ስቴፕ ምንድነው? ፋንክሽናል ቫልዩዎቹን እዛ ፖይንት ላይ የሚገኙትን ሶ 0 እና 2 ናቸው አይደለ ክሪቲካል ፖይንቶቹ። ሶ 0ን ስንከት ፋንክሽን ውስጥ የምናገኛለን 0 ኪዩብ 0 ይሆናል ማይነስ 3 ታይምስ x ስኩዌር 0 ስንከት ቴም 0 ይሆናል 3 ይሆናል። ሶ 0 ሲሆን 3 ይሆናል። ሁለተኛው ደግሞ ሁለትን ደግሞ ስንከት 2 ኪዩብ 8 ይሆናል። ሶ 8 ሲቀነስ 2 ስኩዌር ደግሞ 4 ነው። 4 ሲባዛ በ3 12 ይሆናል። 8 ሲቀነስ 12 ማይነስ 4 ይሆናል ፕላስ 3 ማይነስ 1 ይሆናል ማለት ነው። ማይነስ 4 ፕላስ 3 ማይነስ 1 ይሆናል። ሶ 0 ሲሆን 3 ነው። 2 ሲሆን ደግሞ ማይነስ 1 ነው። ሶ አወር አንሰር እዚህ ጋር ሎካል ሚኒመም ፖይንታችን 2 ኮማ ማይነስ 1 ነው። ሎካል ማክሲመም ደግሞ 0 ኮማ 3 ነው። ሶ እዚህ ጋር ሪስፔክቲቭሊ ነው የተባላችሁት አይደለ? ሎካል ሚኒመም እና ሎካል ማክሲመም። ሶ ሎካል ሚኒመም ብቻ ስለተባላችሁ 0 ኮማ 3 ወይም ደግሞ 0 ስለሚያንስ ብቻ ሎካል ሚኒመም ነው ማለት አይደለም። ይህንን ቼክ የምታደርጉት ሰከንድ ዴሪቬቲቭ ውስጥ ከታችሁ ሌዛ 0 የትኛውን የሚያመጣው ሞር ዛን 0 ደግሞ የትኛውን የሚያመጣው የሚለውን ቼክ ማድረግ አለባችሁ ማለት ነው። ሶ our answer is D. So question number 13, consider the following group frequency distribution table. Then you are asked to find the class midpoint of the fourth class. So እዚህ ጋር አሁን fourth class ማለት ከ0 እስከ 9 አንደኛው ክላስ ነው አይደለ? ወይም ክላስ 1 ነው። ከ10 እስከ 19 ደግሞ ክላስ 2 ነው። ከ20 እስከ 29 ደግሞ ክላስ 3 ነው። ከ30 እስከ 39 ክላስ 4 ነው። ሶ የተጠየቃችሁት የአራተኛውን ክላስ ሚድ ፖይንት ነው።
ሶ ይቀላል ነው አይደለ? ክላስ ሚድ ፖይንትን ለማግኘት ሎወር ሊሚት ፕላስ አፐር ሊሚት ኦቨር 2 ማድረግ ነው። ሶ የክላሱ ሎወር ሊሚት 30 ነው፣ አፐር ሊሚቱ ደግሞ 39 ነው። ሶ 30 ፕላስ 39 ኦቨር 2 ሁለቱን ስደምሩት ይሆናል 69 ኦቨር 2 ይሆናል which is 34.5 ይመጣላችኋል። ሶ our answer is B. Question number 14, what is the coefficient of quartile deviation for the following data ነው የተባላችሁት። ሶ መጀመሪያ እዚህ ጋር የተጠየቃችሁት quartile deviation ነው not the quartile። ጀመር ምንም first quartile second quartile ተብሎ የተሰጣችሁ ነገር የለም አይደለ? ሶ quartile deviation በምትጠይቁበት ጊዜ መከተል ያለባችሁ ሰርቲን ስቴፕ አሉ። የመጀመሪያው ስቴፕ ምንድነው? ልክ ኳርታይል ኖርማሊ ለመፈለግ አሬንጅ ማድረግ አለባችሁ ዳታውን ኢን ኢንክሪዚንግ ኦርደር። ሶ ይህንን ዳታ ኢንክሪዚንግ ኦርደር ስናስቀምጠው እንዴት ይሆናል? 10 15 25 29 35 35 14 44 46 52 55 እና 56 ይሆናል። ሁለተኛው ስቴፕ ደግሞ የሚሆነው ኳርታይል ዲቪዬሽን ለማግኘት ፈርስት እና ሰርድ ኳርታይል ትፈልጋላችሁ። ሶ አጠቃላይ ነምበር ኦፍ ዳታ ፖይንትስ ስንት ነው ያለን? 1 2 3 4 5 6 7 8 9 10 11 አይደለ? አጠቃላይ 11 ነው። n ኢኳልስ 11 ማለት ነው። ሶ q1ን ለማግኘት ምንድነው የምታደርጉት? n + 1 ኦቨር 4 አይደለ? ሶ n 11 ናት። ሶ 11 + 1 ኦቨር 4 ይሆናል። ሶ 12 ኦቨር 4 ሰርች 3 ይሆናል። ሶ ሰርድ ቫልዩ ነው ማለት ነው the first quartile። ሶ ሰርድ ቫልዩ ደግሞ በኢንክሪዚንግ ኦርደር ስናስቀምጥ ማን ነው ብለናል? 10 15 እና 25 አይደለ? ሶ 25 q1 ይሆናል ማለት ነው። ፖዚሽን ኦፍ q3 ደግሞ ለማግኘት እንዴት ነው የምታደርጉት? የምትጠቀሙበት ፎርሙላ 3 ታይምስ n + 1 ኦቨር 4 ሶ 3 ታይምስ n 11 + 1 12 ነው ብለናል። ሶ 12 ታይምስ 3 ኦቨር 4 ይሆናል። ሶ ስንተኛ ቫልዩ ይሆናል ማለት ነው? ይሄንን በአራት ብታቃልሉት 3 ይሆናል። ሶ 3 ታይምስ 3 9 ሶ the ninth ቫልዩ ነው ማለት ነው የq3 ቫልዩ። ሶ which is 52 አይደለ? እዚህ ጋር ዘጠነኛው ቫልዩ 1 2 3 4 5 6 7 8 9 52 ነው የሚሆነው። ሶ 52 ዘጠነኛ ላይ የሚገኙ ቫልዩ ማለት ነው q3 ወይም ደግሞ ሰርድ ኳርታይል የሚባለው። ሶ q1 እና q3 ካገኛችሁ በኋላ ሶስተኛው ስቴፕ ምን እንደሚሆነው ኳርታይል ዲቪዬሽኑ መፈለግ ነው። ሶ ኳርታይል ዲቪዬሽን ለማግኘት ከሰርድ q3 ማይነስ q1 ኦቨር 2 ታደርጋላችሁ ወይም ደግሞ ሁለቱን ኳርታይሎች ቀንሳችሁ ለሁለት ማካፈል ማለት ነው። ሶ q3 52 ብለናል ማይነስ q1 ደግሞ 25 ነው። ሶ 52 ማይነስ 25 ኦቨር 2 ማድረግ ነው። ሶ ከ52 ላይ 5 ቀንሱ 27 ይሆናል። 27 ሲካፈል 2 13.5 ይሆናል። ሶ እዚህ ጋር የተጠየቃችሁት ኳርታይል ዴቪዬሽን ኮኤፊሺየንት ኦፍ ኳርታይል ዴቪዬሽን ነው አይደለ? ሶ አሁን ያገኘነው ኳርታይል ዴቪዬሽን ነው። ኮኤፊሺየንት ኦፍ ኳርታይል ዴቪዬሽንን ደግሞ ለማግኘት ምን ፎርሙላ የምንጠቀመው? q3 ማይነስ q1 ኦቨር q3 ፕላስ q1 ሶ q3 ማይነስ q1 ማለት 52 ሲቀነስ 25 ሲካፈል 52 ሲደመር 25 ይሆናል which is 27 ሲካፈል 52 ሲደመር 25 ደግሞ 77 ነው። ሶ 0.35 ሶ የሁለቱን ዲፍረንት እንድታዩ ስለፈለኩ ነው። ኳርታይል ዴቪዬሽን ብቻ ይጠይቃችሁ ቢሆን ኖሮ ሁለቱን ኳርታይሎች ቀንሳችሁ ለሁለት ማካፈል ነው። ኮኤፊሺየንት ኦፍ ኳርታይል ዴቪዬሽን ግን ስትጠየቁ የሁለቱን ዲፍረንስ ለሁለቱ ድምር ማካፈል ማለት ነው። ሶ our answer is B ማለት ነው። So question number 15, which of the following is the simplified form of the expression 81 the power of 1 over 5 over 27 the power of 3 over 5 ነው የተባላችሁ። ሶ መጀመሪያም እንደምታደርጉት ሁለቱንም ቤዞቹን as powers of common base ለማስቀመጥ ወይም ደግሞ ተመሳሳይ የሆነ ቤዝ እንዲኖራቸው ለምሳሌ a the power of b over a the power of c አይነት ፎርም እንዲቀመጥላችሁ ማድረግ ነው። ሶ ይላኛው ለምሳሌ 81 ማለት 3 the power of 4 ማለት ነው አይደለ? 27 ደግሞ ማለት 3 the power of 3 ማለት ነው። ሶ አሁን ስታስገቡት 81 ማለት 3 the power of 4 እዚህ ጋር ኦልሬዲ 1 over 5 አለ። ሶ 3 the power of 4 over 5 ይሆናል ማለት ነው። ከታች ደግሞ 27 ማለት 3 the power of 3 ነው ብለናል። ሶ 3 the power of 3 ታይምስ 3 over 5 ስንት ይሆናል? ሁለቱን ስታበዙ 3 times 3 9 ይሆናል። 9 over 5 ይሆናል። and then ሁለቱን
ኮመን ቤዝ ከወሰዳችሁ በኋላ በማካፈል ሲሆን ምንድነው የምታደርጉት? ኮመን ቤዝ ካላቸው የታችኛውን ወደ ላይ ወስዳችሁ መቀነስ ነው አይደለም የሚሆነው። ሶ አሁን 3 ዘ ፓወር ኦፍ 4 ኦቨር 5 ማይነስ 9 ኦቨር 5 ይሆናል ማለት ነው። ሶ 3 ዘ ፓወር ኦፍ ማይነስ 5 ኦቨር 5 ይሆናል፣ ማይነስ 1 ይመጣል ማለት ነው። ሶ 3 ዘ ፓወር ኦፍ ማይነስ 1 ማለት ደግሞ 1 ኦቨር 3 ነው። ሶ our answer is D. Question number 16 ደግሞ ስናይ what is the total surface area in centimeter square of a cylinder whose radius is 2 centimeter and height is 7 centimeter ነው የተባላችሁት። ሶ መጀመሪያ ይሄንን የቶታል ሰርፌስ ኤሪያ ኦፍ ሲሊንደር ጀነራል ፎርሙላ መጻፍ አይደለ፣ ከዛ አስገብተው መስራት ነው። ሶ ቶታል ሰርፌስ ኤሪያ ኦፍ ሲሊንደር እንዴት ነው? 2 ፓይ r ስኩዌር ፕላስ 2 ፓይ r h። ሶ r ምንድነው እዚህ ጋር? ሬዲየሱ ነው። h ሃይቱ ነው። 2 ፓይ r ስኩዌር ማለት it's the area of two circular bezels ማለት ነው። የሁለቱ ሰርኩላር ቤዞች ኤሪያ ነው። 2 ፓይ r h ደግሞ የላተራል ሰርፌስ ኤሪያው ነው። ሶ አሁን ምንድነው የሰጣችሁ? ሬዲየስ 2 ተሰጥቷቸዋል። ሶ r equals 2 ሴንቲሜትር፣ ሄቱ ደግሞ 7 ሴንቲሜትር ነው። ሶ ምንድነው የምታደርጉት? መጀመሪያ ኤሪያ ኦፍ ዘ ቱ ሰርኩላር ቤዝ እንፈልግ። ሶ 2 ፓይ r ስኩዌር አይደለ ስናስገባ 2 ፓይ ታይምስ r ደግሞ 2 ነው ብለናል። ሶ 2 ስኩዌር 4 ይሆናል። 2 ፓይ 4 ይሆናል which is 4 ጊዜ 2 8 ፓይ ይሆናል። ሁለተኛው ስቴፕ ደግሞ የላተራል ሰርፌስ ኤሪያው ነው 2 ፓይ r each ማለት ነው። ሶ 2 ፓይ r 2 ነው ብለናል። h ደግሞ 7 ነው። ሶ 2 ታይምስ 7 14 14 ታይምስ 2 28 ሶ 28 ፓይ ይሆናል። ከዛ ሁለቱም መደመር ማለት ነው 8 ፓይ ፕላስ 28 ፓይ 36 ፓይ ይሆናል። ሶ our answer is C. ሶ የቶታል ሰርፌስ ኤሪያ ኦፍ ሲሊንደር ፎርሙላ እንዴት ነው የምናገኘው የሚለው ፎርሙላውን መያዝ ነው። 2 ፓይ r ስኩዌር ወይም ደግሞ የሁለቱ ሰርክሎች ሰርፌስ ኤሪያ ፕላስ 2 ፓይ r ወይም ደግሞ የላተራል ሰርፌስ ኤሪያ። Question number 17. Suppose that we have 4 objects chosen 3 at a time. Then which of the following statement is true የተባላችሁ? ሶ መጀመሪያ 4 ኦብጀክት ተሰጥቷቸዋል። እንዘን 3 ጊዜ ነው አይደለ እያንዳንዱ ኦብጀክት የተመረጠው። እንዘን ምርጫዎቹን በምታዩበት ጊዜ ነምበር ኦፍ ኮምቢኔሽን እና ፐርሚቴሽን ይጠይቃችሁ። ሶ መጀመሪያ ኮምቢኔሽን ማለት ምንድነው፣ ፐርሚቴሽን ማለት ምንድነው የሚለው እናውራ። ሶ ኮምቢኔሽንስ ማለት it's a selection of items where order does not matter አይደለ። ኦርደር ማተር የማያደርግ ከሆነ ኦብጀክቶችን ሴሌክት ስታደርጉ ምን ይባላል? ኮምቢኔሽን ይባላል። ፐርሚቴሽን ደግሞ የሚባለው it's selection of items where order does matter ወይም ደግሞ ሴሌክት ስታደርጉ ኦርደር ማተር የሚያደርግ ከሆነ ፐርሚቴሽን ይባላል። ለምሳሌ አሁን እነዚህ 4 ኦብጀክቶች 3 ነው አይደለ? ከ4 ኦብጀክቶች 3ቱ ተመረጡ። ሶ እነዚህ 3ቱ የተመረጡበት ኦርደራቸው ማተር የሚያደርግ ከሆነ በምንድነው የምትሰሩት? በፐርሚቴሽን ነው የሚሰራው። በማተር የማያደርግ ከሆነ ደግሞ ወይም ደግሞ አንዱ የተቀመጠበት እንደገና ሁለተኛ ጊዜም ሲመረጥ ደግሞ እዛው ቦታ ላይ መቀመጥ የሚችል አይነት ከሆነ ኦርደር ማተር የማያደርግ ከሆነ በኮምቢኔሽን ነው የሚሰራው። ሶ እዚህ ጋር ኖርማሊ ምንም የተነገረን ነገር የለም አይደለ? ቦስ ኮምቢኔሽን እና ፐርሚቴሽን ብቻ እንድንፈልግ ነው የተፈለገው። ሶ እንዴት ነው ፎርሙላ? መጀመሪያ ኮምቢኔሽን የምናገኝበት ኤን ፋክቶሪያል ኦቨር አር ፋክቶሪያል ታይምስ ኤን ማይነስ አር ፋክቶሪያል ነው የኮምቢኔሽን። የፐርሚቴሽን ደግሞ ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል። ሶ ዘ ኦንሊ ዲፍረንስ አር ፋክቶሪያል ብቻ ናት። ለኮምቢኔሽን ሲሆን አር ፋክቶሪያል ትጨምራላችሁ፣ ለፐርሚቴሽን ደግሞ አር ፋክቶሪያል የለም። ሶ እዚህ ጋር ኤን ምንድናት ማለት ነው? ቶታል ነምበር ኦፍ ኦብጀክት ማለት ነው የምንመርጥበት። ሶ 4 ናት። አር ደግሞ የተመረጠበት ታይም ነው። ለምሳሌ 3 ጊዜ አይደል የተመረጡት? ሶ አር 3 ነው ማለት ነው የሚሆነው። ሶ እዚህ ጋር ሰብስቲዩት አድርጋችሁ መስራት ነው። ሶ ኮምቢኔሽኑ እንዴት ነው የሚሆነው? 4 ፋክቶሪያል ኦቨር አር ደግሞ 3 ነው ብለናል። ሶ 3 ፋክቶሪያል ኤን ማይነስ አር ደግሞ 4 ማይነስ 3 ፋክቶሪያል ይሆናል። ሶ 1 ፋክቶሪያል ማለት ነው። 1 ፋክቶሪያል ደግሞ 1 ነው። ሶ 4 ፋክቶሪያል ኦቨር 3 ፋክቶሪያል ይሆናል። ሶ 4 ፋክቶሪያል ማለት 4 ታይምስ 3 ፋክቶሪያል ማለት ነው አይደለ? ሶ 3 ፋክቶሪያል በ3 ፋክቶሪያል ይጣፋል። ሶ ማን ነው የሚቀረው ማለት ነው? 4 ይቀራል። ሶ the number of combination 4 ነው። ሁለተኛው ደግሞ ፐርሚቴሽን ነው። ፐርሚቴሽን ደግሞ the only difference r የለችም እዚህ ጋር ብያቸዋለሁ። ሶ 4 ፋክቶሪያል ኦቨር 4 ማይነስ 3 ደግሞ 1 ፋክቶሪያል ነው ብለናል። ሶ 4 ፋክቶሪያል ደግሞ ማለት 4 ታይምስ 3 ታይምስ 2 ታይምስ 1 ማለት ነው። ሶ 4 ታይምስ 3 12 ነው። 12 ታይምስ 2 ደግሞ 24 ነው። ሶ the number of permutation 24 ነው ማለት ነው። ሶ አሁን እዚህ ጋር a the number of combination is 6 ፎልስ ነው 4 ስላገኘን ማለት ነው። b ላይ ደግሞ the number of combination is 24 which is true አይደለ?
ፎልስ ነው። ኮምቢኔሽን 4 ነው ያገኘ ነው። ሲ ደግሞ the number of permutation is 24 ነው የተባለው which is true and then D ደግሞ the number of permutation is 6 ይህም ፎልስ ነው because already 24 ብለን አግኝተናል so our answer is C. So question number 18, consider the equation log of x plus log of x minus 3 equals 1. What is the solution set ነው የተባላችሁት። so logarithm ላይ ኖርማሊ መጀመሪያ መስራት ያለባችሁ ነገር ወይ ማስበው ዶሜን ነው። ዶሜን የተሰጣችሁን ዶሜን ምንም አይነት ኦፕሬሽን ከመስራታችሁ በፊት ምክንያቱም መጨረሻ ላይ መልሱን አግኝታችሁት ራሱ ዶሜን ውስጥ ከሌለ ያ ቁጥር ልክ አይሆንም ማለት ነው መልሱ። ሶ መጀመሪያ log of in logarithm function እቺ x ቫልዩ ምን መሆን አለበት? ከዜሮ በላይ ነው አይደለም መሆን ያለበት ወይም ደግሞ ዜሮ እና ከዛ በታች የሆነ ቁጥር መሆን የለበትም። ሶ እዚህ ጋር ዶሜኑ ስናወጣ እዚህ ጋር x ብቻ ነው ያለው ሶ x greater than 0 መሆን አለበት። እዚህ ጋር ደግሞ x minus 3 ነው ሶ x minus 3 must be greater than 0 ሶ x must be greater than 3 ማለት ነው። ሶ ሶሉሽን ሴታችን መሆን ያለበት ከሶስት የሚበልጡ ቁጥሮች ነው ማለት ነው መጨረሻ ላይ ሰርተን ከምናመጣቸው ቁጥሮች ውስጥ። ሶ አሁን እዚህ ጋር ስንሰራው በሎጋሪዝም መደመር ከሆነ እና ቤዛቸው ተመሳሳይ ከሆነ ምን እንደምናደርገው ማባዛት ነው አይደለ? ሶ ማለት log of x times x minus 3 ይሆናል ማለት ነው። ሶ log of x times x minus 3 equals to 1 ይሆናል። ሌላው ደግሞ በኢን ሎጋሪዝም ሩል ለምሳሌ log of a in base b equals to 10 ከተባላችሁ ይህ ማለት ነው b the power of 10 equals to a ማለት ነው። ሶ ያንን ሩል በመጠቀም እዚህ ጋር ኖርማሊ ሎግ ብቻ ከሰጣችሁ ቤዙ 10 ነው ማለት ነው አይደለ? ሶ 10 the power of 1 equals x times x minus 3 ማለት ነው። ሶ ይሄንን ኳድራቲክ ኢኩዌሽን ነው አይደለም የሚሆነው። ይሄንን ዲስትሪቢዩት ስናደርገው ምን ይሆናል? x times x x ስኩዌር ነው x times minus 3 minus 3x ይሆናል። ሶ x ስኩዌር minus 3x equals 10 ይሆናል። ሶ 10ን ወደ ግራ ስናዘዋውራት x ስኩዌር minus 3x minus 10 ይሆናል። ሶ አሁን ይሄንን ፋክተራይዝ እናደርገው። ሶ ዲፈረንት የሆነ ፋክተራይዜሽን ሜትድ አለ ግን ቀላል ሜትድ የሚባለው ለምሳሌ አሁን ሲባዛ ማይነስ 10 ሲደመር ደግሞ ማይነስ 3 የሚሰጠን ቁጥር ምንድን ነው? ማይነስ 5 እና 2 አይደለ? ሶ ማይነስ 5 ታይምስ 2 ማይነስ 10 ነው ሲደመር ደግሞ ማይነስ 3 ነው። ሶ ይሄን ፋክተራይዝ ሲደረግ x ማይነስ 5 ታይምስ x ፕላስ 3 ይሆናል ማለት ነው። አይ ሚን x ፕላስ 2 ይሆናል። ሶ ሶሉሽን ሴታችሁ እንዴት ነው የሚሆነው? x ማይነስ 5 ታይምስ x ፕላስ 2 ኢኳልስ ቱ 0 ነው። ሶ x ኢኳልስ 5 እና x ኢኳልስ ማይነስ 2። አሁን እዚህ ጋር መጀመሪያ ዶሜናችን ምን ብለናል? x must be greater than 3 አይደለ? ከ3 በላይ የሆኑ ቁጥሮች ናቸው ብለናል መግባት ያለባቸው። ሶ ማይነስ 2 ሶሉሽን ሴት ውስጥ አይገባም ማለት ነው። ሶ our answer is A. So question number 19, if a fair six-sided die is tossed once, then what is the probability of getting a factor of 4 ነው የተባላችሁት። ሶ መጀመሪያ probability of tossing a die ዳይን ስትወረውሩ ሳምፕል ስፔሳችሁ እንዴት ነው የሚሆነው? ከ1 እስከ 6 ያሉ ቁጥሮች ናቸው አይደለ? 1 2 3 4 5 and 6። ሶ አሁን እዚህ ጋር የተጠየቃችሁት what is the probability of getting a factor of 4 ነው። factor of 4 ማለት ተባዝተው አራት የሚሰጣችሁ ማለት ነው። ሶ 1 ይሆናል ምክንያቱም 1 times 4 4 ይሆናል። 2 ይሆናል 2 times 2 4 ይሰጠናል። እንዘን ራሱ ደግሞ 4 አለ አይደለ? 4 times 1 4 ይሰጠናል። ሶ 1 2 and 4 ነው። ሶ አጠቃላይ ሳምፕል ስፔሳችሁ 6 ፕሮባቢሊቲ ነው አይደለ ያለው። እዚህ ጋር ደግሞ ስንት ታገኛችሁ? 3። ሶ እዚህ ጋር ቁጥሮቹን ሳይሆን የምታገኙት አይ ሚን መሰሩበት 3 ቁጥሮች አሉ ከ6 ፕሮባቢሊቲ ወይም ከሳምፕል ስፔስ ውስጥ 3 ቁጥሮች አሉ። ሶ ፕሮባቢሊቲያቸውን ስትሰሩ እንዴት ነው የሚሆነው? ፖሲብል አውትካሞቹን ነምበር ኦፍ ፌቨራብል አውትካሙን ከአጠቃላይ ፖሲብል አውትካሙን ማካፈል ነው አይደለ? ሶ ነምበር ኦፍ ፌቨራብል አውትካም 3 ናቸው 1 2 እና 4 ሶ 3 ኦቨር ቶታል አውትካሙ ደግሞ 6 ነው። ሶ 3 ኦቨር 6 1 ኦቨር 2 ይሆናል ማለት ነው። ሶ our answer is A. Question number 20, which of the following statement is true about a relation የተባላችሁት። ሶ ሪሌሽን ትክክለኛ የሆነ ስቴትመንት ነው የምንመርጠው። A the domain and range of a relation are equal sets። ሶ ይሄ ፎልስ ነው አይደለ? ኢኳል ሴት ሊሆኑ ይችላሉ ግን አንዳንድ አሁን ዶሜኑ ኤኒ ሪል ነምበር ሆኖ ሬንጁ ደግሞ ኤኒ ነምበር ግሬተር ዛን 0 ምናምን ሊሆን ይችላል። ሶ ኢኳል ሴት ላይሆኑ ይችላሉ ሁልጊዜም ቢሆን። ሶ ኤ ፎልስ ነው። ቢ the range of relation is the set of all its first coordinates። ይሄ ፈርስት ኮኦርዲኔት ለምሳሌ ኤክስ ዋይ ኮኦርዲኔት ቢኖር የመጀመሪያው ፈርስት ኮኦርዲኔት ዶሜን ነው አይደል? ሁለተኛው ደግሞ ሬንጅ ነው። ሶ ቢ ፎልስ ነው።
the domain of relation is a set of all its second coordinates። ይህ ደግሞ ሬንጅ ነው የሚገልጽልን አይደለ? ሶ ዶሜን ሳይሆን ሬንጅ ነው መሆን ያለበት ሰከንድ ኮኦርዲኔት ሬንጅ ስለሆነ ሶ ሲ መልስ አይሆንም። ዲ a relation from a to b is any subset of a times b for non-empty sets a and b። ሶ ይሄ የሪሌሽን ትሩ ዴፊኒሽን ነው። ሶ መጽሐፋችሁ ላይ ያሉትን ዋና ይሄ ሪሌሽን ወይም ደግሞ ሌላ ስለ ዴሪቬቲቭ እነዚህ ዋና ዴፊኒሽናቸውን ለመያዝ ሞክሩ ማለት ነው። ቢካዝ ከአብዛኛው ጊዜ ካያችሁ አንድ ወይ ሁለት ጥያቄ የሆነ ዴፊኒሽን ጥያቄ ወይም ሲምፕሊ ብዙ ጊዜ የሚታለፉ ግን ደግሞ ጥያቄ ላይ የማይቀሩ ስለ ሲኩዌንስ ለምሳሌ አይ ገስ ላስት ይር ኩዌሽን ላይ ስለ ሲኩዌንስ ነበረ ዴፊኒሽን። ሶ ዋና ዴፊኒሽኖቹን ሲምፕል ቢሆንም እንኳን ለማየት ሞክሩ። Question number 21. Which one of the following expression is the correct decomposition of the rational expression 2x minus 3 over x square plus x minus 2 የተባላችሁት? ሶ መጀመሪያ ዲኮምፖዝ ለማድረግ የመጀመሪያው ስቴፕ ምንድን ነው? ዲኖሚኔተሩን ፋክቶራይዝ ማድረግ ነው። ሶ ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ማለት ሶ ሲባዛ ማይነስ 2 ሲደመር ደግሞ አንድ የሚሰጠን ቁጥር ማለት ነው። ሲባዛ ማይነስ 2 ሲደመር ማለት ሶ 2 እና ማይነስ 1 ናቸው አይደለም የሚሆነው? ሶ 2 ታይምስ ማይነስ 1 ማይነስ 2 ነው። ስንደምር ደግሞ አንድ ይመጣል። ሶ ፋክቶራይዝ ስናደርገው ኤክስ ፕላስ 2 ታይምስ ኤክስ ማይነስ 1 ይሆናል ማለት ነው። ሶ እናንተ ከዚህ ውስጥ የምትጠቀሙበትን የሚመቻችሁን ፋክቶራይዜሽን ሜትድ መጠቀም ትችላላችሁ። ግን ሲምፕለር ሜትድ አሁን እነዚህ ራዲካል ፎር ኤሲ ምናምን የሚባሉ ፎርሙላውን እሱን ከምትጠቀሙ በጣም ሴቭስ ዮር ታይም ማለት ነው ይሄንን ብትጠቀሙ። ሶ አሁን እንዴት ነው የሚሆነው? 2x minus 3 over x square plus x minus 2 አይደለ? ሶ ፋክቶራይዝ ደግሞ ካደረግነው በኋላ 2x minus 3 over x plus 2 times x minus 1 ነው የሚሆነው። ሶ ዲኮምፖዝ ታደርጉ እንዴት ነው የሚሆነው? በዚህ ፎርም ስጽፉት ኢኳልስ ትሉና ዲኖሚኔተሮቹን ለየብቻ አድርጎ በፕላስ ሳይን ማገናኘት ማለት ነው አይደለ? ሶ ኢኳልስ a over x plus 2 plus b over x minus 1 ይሆናል። ከዛም ደግሞ ታደርጉት እዚህ ጋር ያለውን ዲኖሚኔተር ለማጥፋት ሁሉንም ሳይድ በዚህኛው ዲኖሚኔተር ማብዛት ነው። ሶ x plus 2 times x minus 1 ይጣፋል። ሶ a times x plus 2 times x minus 1 ሶ x plus 2 በx plus 2 ይጣፋና x minus 1 ነው የሚቀረው። ሶ a times x minus 1 plus b over x minus 1 ደግሞ በx plus 2 times x minus 1 ስናበዛው x minus 1 ይጣፋና b times x plus 2 ይሆናል ማለት ነው። ሶ ሰከንድ ስቴፕ ማስተራጨት ነው። ሶ 2x minus 3 equals a times x minus 1 ስታስተራጩት እንዴት ይሆናል? ax minus a plus b times x plus 2 ደግሞ b times x bx ይሆናል plus 2b ይሆናል ማለት ነው። and then እዚህ ጋር ኮመን የሆኑትን ለጋራ ማውጣት ለምሳሌ ax አለ እዚህ ጋር ደግሞ bx አለ አይደለ? ሶ x ን ጋር አስተውጡ ማን ይቀራል? a plus b ይሆናል። x ኮመን ታውጡና ማለት ነው minus a plus 2b ይሆናል። ሶ አሁን እዚህ ጋር ከዚህኛው ከሌፍት ሳይድ ላይ ያሉትን ከራይት ሳይድ ጋር ካሉት ኮመን እያወጣችሁ ማመሳሰል ማለት ነው። እዚህ ጋር 2x አለ እዚህ ጋር ደግሞ a plus b x ማለት ነው አይደለ? ሶ 2 equals a plus b ትላላችሁ። እንደን ከኮንስታንቱ ጋር ደግሞ ኢኳል የሚሆነው ሳይድ የትኛው ነው? ሪሜን የሚያደርገው minus a plus 2b ማለት ነው። ሶ minus 3 equals minus a plus 2b ትላላችሁ። and then 2x minus 3 ከምን ጋር I mean 2 equals a plus b ብለናል አይደለ? ሶ አንደኛው ላይ ለa ሶልቭ ካደረጋችሁ በኋላ ወይም ደግሞ ለb ሶልቭ ካደረጋችሁ በኋላ ሁለተኛው ኢኩዌሽኑ ሰብስቲዩት ማድረግ ነው። ሶ ለምሳሌ እዚህ ጋር a plus b equals 2 ነው አይደለ? ሶ a ማለት 2 minus b ይሆናል። ሶ ሁለተኛው ላይ ሰብስቲዩት ስናደርገው minus 3 equals minus a plus 2b ነው አይደለ? ልክ እንደ መጀመሪያው ሰብስቲዩት ስናደርግ ማለት ነው። ኮንስታንቱ ከኮንስታንት ጋር ነው ኢኳል የምናደርገው ብለናል። ሶ minus 3 equals a ማለት 2 minus b ነው ብለናል። ሶ minus በa ቦታ 2 minus b መተካት ነው። ሶ minus 2 minus b plus 2b ይሆናል። ሶ minus 1 ሳሰራጫት minus 2 plus b plus 2b ይሆናል ማለት ነው። ሶ እዚህ ጋር ኮመን ተርሞቹን ስናይ minus 3 equals minus 2 plus b plus 2b 3b ይሆናል። ሶ minus 2 plus 3b ይሆናል። ሶ minus 2ን ወደ ግራ ስንወስዳት plus ትሆናለች። minus 3 plus 2 minus 1 ይቀራል። ሶ minus 1 equals 3b ይሆናል ማለት ነው። ሶ over 3 over 3 b equals minus 1 over 3 ይሆናል። የኢን ቫልዩ ደግሞ ለማግኘት መጀመሪያ ያገኘነው ሪሌሽን አለ አይደለ? a equals 2 minus b ነው ብለናል። ሶ 2 minus 1 over 3 plus ይሆናል። ሶ 2 plus 1 over 3 over 3 1 over 3 በ3 over 3 ስናበዛው 6 minus 1 over 3 ይሆናል ማለት ነው which is
6 plus 1 over 3 ይሆናል። ሶ which is 7 over 3 ይሆናል ማለት ነው። ሶ አሁን ሰብስቲቱት ማድረግ ብቻ ነው ማለት ነው ኢኩዌሽናችሁ ውስጥ። እዚህ ጋር ምን ብለናል? 2x minus 3 over x plus 2 times x minus 1 ማለት a over x plus 2 plus b over x minus 1 ነው ብለን ነው አይደል የተነሳ ነው። ሶ a ማለት አሁን እዚህ ጋር ሰብስቲቱት ስናደርገው 7 over 3 ነው። ሶ 7 over 3 ደግሞ ስናሰራጫት 3x plus 6 ይሆናል። 3 times 2 ማለት ነው። በb ቦታ ደግሞ minus 1 over 3 አይደለ? ሶ minus 1 over 3 times 6 3x ይሆናል። 3 times minus 1 ደግሞ minus 3 ይሆናል። ከተሰጡን ምርጫዎች ውስጥ የሚቀርቡ የትኛው ነው ማለት ነው? ኦፕሽን ቢ ይሆናል ማለት ነው። so our answer is B. So question number 22, what is average rate of change of g of x equals x cube minus 2x over the interval 1 and 6 ነው የተባላችሁት። አሁን የሆነ ፈንክሽን ሰጥቷችኋል። ከዛ average rate of change ነው የተባላችሁት እና የሆነ ደግሞ ኢንተርቫል አላችሁ። ሶ ሬት ኦፍ ቼንጅን ለማግኘት እንደዚህ አይነት ነገር ሲሰጣችሁ ምን አይነት ነገር ነው የምትጠቀሙት? አሁን ኢን አወር ኬስ ጂ ኦፍ ኤክስን ብትጠቀም የተሰጣችሁ ኢንተርቫል አለ አይደለ? በ1 እና በ6 ማለት ነው። ሶ ጂ ኦፍ 6 ማይነስ ጂ ኦፍ 1 ኦቨር ትሉና የተሰጣችሁ ተርሚናል ፖይንቶቹ መጠቀም 6 ማይነስ 1። ሶ ጂ ኦፍ 6 እና ጂ ኦፍ 1ን መጀመሪያ እንፈልጋለን። ሶ ጂ ኦፍ 6 ስንት ይሆናል? ወይም ደግሞ 6ን ስናስገባ 6 ኪዩብ ማይነስ 2 ታይምስ 6 ይሆናል ማለት ነው። ሶ 6 ኪዩብ ማለት 216 ይሆናል። ማይነስ 6 ታይምስ 2 ደግሞ 12 ነው። ሶ ሁለቱን ስቀንሱ 204 ታገኛላችሁ። ጂ1ን ደግሞ ፐርፎርም ስናደርግ 1 ኪዩብ ማይነስ 2 ታይምስ 1 2 ነው። ሶ 1 ማይነስ 2 ማይነስ 1 ነው። ሶ አሁን ጂ ኦፍ 6 204 ነው። ጂ ኦፍ 1 ደግሞ ማይነስ 1 ነው። እዛ የቅድሙ ፎርሙላ ውስጥ መክተት ማለት ነው። ሶ ጂ ኦፍ 6 which is 204 ማይነስ 1 ኦቨር 6 ማይነስ 1 ደግሞ 5 ነው። ሶ 200 እዚህ ጋር ፕላስ ይሆናል። ሶ 205 over 5 which is 41. So our answer is B. Question number 23, which one of the following distribution is multimodal የተባላችሁት? ሶ ሞድ ማለት ኖርማሊ ከተሰጣችሁ ሴት ውስጥ ወይም ደግሞ ነምበሮች ውስጥ በጣም ብዙ ጊዜ የተደጋገመው ነምበር ማለት ነው አይደለ? ሶ መልቲ ሞዳል ደግሞ ሲባል ሞር ዛን ዋን ሞድ ሲኖረው ማለት ነው። ወይም ደግሞ ፍሪኩዌንትሊ የተደጋገሙት ነምበሮች ብዙ ሲሆኑ ማለት ነው። ለምሳሌ አሁን ኦፕሽን ኤን ስናይ 18 14 15 10 11 3 18 and 12 so አሁን እዚህ ጋር 18 ሁለት ጊዜ ተደግሟል አይደል? ሌሎቹ እንዳለ አንድ ጊዜ ብቻ ናቸው። ሶ አንድ ሞድ ብቻ ነው ማለት ነው ያለው። ዩኒ ሞዳል ነው ኤ። ቢን ደግሞ ስናይ 6 ሁለቴ ተደግሟል፣ 10 ሁለቴ ተደግሟል፣ ሌላኛው አንድ ብቻ። ሶ ሁለት ሞድ ብቻ ነው ያለው ይሄ። ሲን ደግሞ ስናይ ሶ ይሄ ባይ ሞዳል ይባላል። ሁለት ሞድ ብቻ ሲኖረው ባይ ሞዳል ይባላል። ሲን ደግሞ ስታዩ 8 7 አሁን 8 ሁለት ጊዜ ተደግሟል፣ 7ም ሁለት ጊዜ ተደግሟል፣ 11 ሁለት ጊዜ ተደግሟል። ሶ 3 ሞድ ነው ያለው፣ መልቲ ሞዳል ይባላል ማለት ነው። ኦፕሽን ዲ ደግሞ ምንም የተደጋገመ ቁጥር የለውም፣ ሶ ምንም አይነት ሞድ የለውም ማለት ነው። ሶ our answer is C. Question number 24, when the number 43 times 10 to the power of 8 times 10 to the power of minus 5 is written in standard form it equals ነው የተባላችሁ። ሶ በአጠቃላይ የተሰጣችሁን ቁጥር ስታንዳርድ ፎርም መጻፍ ነው። ሶ ስታንዳርድ ፎርም እንዴት ነው የሚጻፈው? የሆነ ዴሲማል ፖይንት ይኖራል። ከዴሲማል ፖይንቱ በፊት ግን ያለው ቁጥር ምን መሆን አለበት? ከ1 እስከ 10 ያለ ወይም ደግሞ 10ን ሳይከት ከ0 እስከ 9 ድረስ ያሉትን ማለት ነው። ሶ አሁን 43 በምን ፎርም ነው ግዴታ መቀመጥ ያለበት? 4.3 ምክንያቱም ከዴሲማላው በፊት 2 ዲጂት የሆነ ነምበር ስለማይሆን ማለት ነው። ሶ አሁን እዚህ ጋር ስታንዳርድ ፎርም ስንጽፈው መጀመሪያ የተሰጣችሁን 10 ፓወሮቹን አቃሉ። ሶ 10 ዘ ፓወር ኦፍ 8 ታይምስ 10 ዘ ፓወር ኦፍ ማይነስ 5 ማለት ተመሳሳይ ቤዝ ኖሯቸው ኤክስፖነንታቸውን ማባዛት ከሆነ ምንድነው የምታደርጉት? መደመር ነው። ሶ 8 ፕላስ ማይነስ 5 ይሆናል። ሶ ይህ ማለት 10 ዘ ፓወር ኦፍ 8 ማይነስ 5 10 ዘ ፓወር ኦፍ 3 ይሆናል ማለት ነው። ከዛ ሶ ይህ ማለት 43 ታይምስ 10 ዘ ፓወር ኦፍ 3። አሁን ደግሞ 43ን በምን መልኩ መግለጽ አለባችሁ ብያችኋለሁ። ዲጂት ታስገቡና ከመጀመሪያው ቁጥር በኋላ በኤክስፖኔንሻል ፎርም ማስቀመጥ ማለት ነው። ሶ 4.3 ታይምስ 43 ማለት 4.3 ታይምስ 10 ዘ ፓወር ኦፍ 1 ማለት ነው አይደለ? ሶ 4.3 ታይምስ 10 ዘ ፓወር ኦፍ 1 ታይምስ 10 ዘ ፓወር ኦፍ 3 ታደርጋላችሁ ማለት ነው። ሶ 10 ዘ ፓወር ኦፍ 1 ታይምስ 10 ዘ ፓወር ኦፍ 3 ደግሞ 3 ፕላስ 1 አይደል የሚሆነው? ተመሳሳይ የሆነ ቤዝ ስላላቸው መደመር ነው የላይኛዎቹ። ሶ 4.3 ታይምስ
10 to the power of 4 ይሆናል ማለት ነው። So our answer is A. So question number 25, if a square pyramid has a base side of 6 cm long and its lateral faces are equilateral triangles, then what is the volume የተባላችሁት? So መጀመሪያ ስኩዌር ቤዞቹ ምንድናቸው? ስኩዌር ናቸው እና እያንዳንዱ ደግሞ ሌንግዛቸው 6 ሴንቲሜትር ነው። ላተራል ፌሶቹ ደግሞ ምንድናቸው? ኢኩላተራል ትራያንግል ናቸው። ሳይድ ሌንግዛቸው ደግሞ 6 ሴንቲሜትር ነው። and then you are asked to find the volume of the pyramid አይደለ? so ምን እንደምታደርጉት መጀመሪያ you find the height of the pyramid. so volume of pyramid normally እንዴት ነው የምታገኙት? 1/3 times base times ቤዙ ኤሪያ ሲባዛ በሄት ነው የሚሆነው። so 1/3 times base area times height. so base ኤሪያውን ለማግኘት ስኩዌር ስለሆነ ስኩዌር ነው አይደለም የምታደርጉት? ማለት 6 ስኩዌር ሳይዶቹን ስኩዌር ነው የምታደርጉት። so 6 ስኩዌር ኢኳልስ 36 ሴንቲሜትር ስኩዌር ይሆናል ማለት ነው። ቤዝ ኤሪያውን ካገኛችሁ ምንድነው የቀራችሁ? ሄቱን ማግኘት አይደለ? የፒራሚዱን ሄት ማግኘት። so መጀመሪያ ሄት ኦፍ the equilateral triangle ትፈልጋላችሁ። so ሄት ኦፍ the one of the triangle side ማለት ነው። so እንዴት ነው ለዚህ የምትጠቀሙት ፎርሙላ? ራዲካል 3/2 ታይምስ ኤስ ነው። ኤስ ማለት ነምበር ኦፍ ሳይዱ ማለት ነው። so 6 ነው ተብላችኋል። ወይም ደግሞ የአንደኛው የኢኩላተራል ትራያንግል ሳይድ ማለት ነው። so 6 ታይምስ ራዲካል 3/2 በ2 3 ይሆናል። so 3 ራዲካል 3 ይሆናል። so አጠቃላይ የሄት ኦፍ ፒራሚድ ኤችን ደግሞ ለማግኘት ምንድን ነው የምታደርጉት? ስላንት ሄት ወይም ደግሞ ይሄ አሁን ያገኘነው ሄት ሃይፖቴኒየስ ፎርምን ያደርጋል ወይም ደግሞ ራይት አንግል ፎርም ያደርጋል። so የምን ሃይፖቴኒየስ ነው ማለት ነው? አንደኛው ሳይድ ሄት ኦፍ ዘ ፒራሚድ ኤች ይሆናል። ከዛ አንደኛው ሳይድ ደግሞ የቤዝ ሳይዱ ግን ሀፍ ላይ ነው ላይ የሚያደርገው። ሰው እዚህ ጋር 6 ነው ብለናል አይደለ? የቤዝ ሳይዶቹ 6/2 3 ይሆናል ማለት ነው። so እናንተ አሁን የምትፈልጉት ኤችን አይደለም የምትፈልጉት የፒራሚዱን ሌንግዝ አጠቃላይ ሃይፖቴኒየሱን ኦልሬዲ አግኝተናል which is 3 ራዲካል 3 ብለን so ፎርሙላውን ስናስገባ በአጠቃላይ ኤል ስኩዌር ወይም ደግሞ አሁን ቅድም ያገኘነው ሄት ማለት ነው ኤል ስኩዌር ኢኳልስ ኤች ስኩዌር ፕላስ ምን ይሆናል? 3 ስኩዌር ይሆናል ማለት ነው። ወይም ደግሞ የሀፍ ቤዙ ስኩዌር ነው የሚሆነው። so 3 ታይምስ ራዲካል 3 ስኩዌር 3 ስኩዌር 9 ነው። ራዲካል 3 ደግሞ ስኩዌር ሲደረግ 3 ይሆናል። so 9 ታይምስ 3 27 ኢኳልስ እናንተ የምፈልጉት ኤች ስኩዌር ነው አይደለ? so ኤች ስኩዌር ፕላስ 3 ስኩዌር which is 9 ይሆናል። so ኤች ስኩዌር 9 ወደዛ ስናሻግራት 27 minus 9 which is 18 so h equals square root of 18 ይሆናል። so square root of 18 ነው ማለት 9 times 2 ማለት ነው አይደለ? so 3 times radical 2 ይሆናል ማለት ነው። so መጨረሻ ላይ ቮሊዩሙን ካልኩሌት ስናደርግ 1/3 times the base area already 36 አግኝተናል times ሄቱ ደግሞ 3 radical 2 ነው። so ይሄንን ስናቃልለው 3 times 36 በ3 ብናቃልለው እዚህ ጋር 12 ይሆናል። 12 times 3 ራዲካል 2 ይሆናል which is 36 ራዲካል 2 ሴንቲሜትር ኪዩብ ይሆናል ማለት ነው። so our answer is D.